ሰላም ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ይህ አዲስ ድምፅ የሬዲዮና ቴሌቪዥን አገልግሎት ነው። በኢትዮጵያ ውስጥ ምንጊዜም ንጉስ ነው። በምኒልክ ሳተላይት ቴሌቪዥን እንገኛለን። በሶሻል ሚዲያ ደግሞ በሶስቱም ሶሻል ሚዲያ ሞቅ እያለ የሄደ ነው። የሶሻል ሚዲያው ጉዳይ በጣም ጥሩ ነው። በራምብል ቻናላችን፣ በትዊተር ቻናላችን እና በዩቲዩብ ቻናላችን እንገኛለን። ፌስቡካችን እንደተዘጋ ነው። እንግዲህ አዲስ መክፈት ካለብኝ አዲስ ከፍትና ደግሞ ያለው አይዶን ነው። ግን ህግ የሚያከብር ሰው ብዙ ጊዜ ችግር ውስጥ ነው የሚገባው። የሚገርም ነገር ነው። ብዙዎች ማንነታቸውን ደብቀው እንደፈለገ ይጽፋሉ። አንዳንዶቻችን ደግሞ በፊት ለፊት ወጠን የምንናገረው ነገር አንድም ነገር የሌለበት ነገር ጀስት በብዛት ብዙ ሰዎች ስለከሰሱን ብቻ የከሳሾቻችን ብዛት ታይቶ እንግዲህ ፌስቡካችን እንደታገደ ቆይቷል እስካሁን ድረስ። ኖርማሊ በ3 በ4 ቀን ይነገራል ነው የሚለው መልእክታቸው፣ ግን አልደረሰኝም። ያው በኢሜል በምን ከመጠየቅ ባሻገር መቼም ከዛ ያለፈ ለሱም ደግሞ ጠበቃ ወጥተን አንሟገትም። እንግዲህ ለስንቱ ጠበቃ ተከፍሎ ይዘለቃል። በጣም ከባድ ነው እና በሶሻል ሚዲያ እንግዲህ ያለንን ተሳትፎ አገዛዙ ከግር ሰው መድቦ በጥሩ ሁኔታ እየታገለን ይገኛል። እኛም ደግሞ የምንችለውን ያህል እየታንገዳገድንም ቢሆን ያላተሙንም ቢሆን የቻልነውን ያህል እየሞከርን እንገኛለን። በቲክቶክ ለብቻው ላይቭ እንሰራለን። ቲክቶክ ትንሽ አስቸጋሪ ነገር ነው። እኛ ብዙ ጊዜ የፋኖ ጀግኖቻችንን እንቅስቃሴ በብዛት እናሳያለን። አዲስ ድምፅ ታርጌትድ የሆነበት ምክንያት ለፕላትፎርሞችም መነሻ የሚሆን ነገር አለው። በተወሰነ ደረጃ በፋኖ የሚደረግ እንቅስቃሴ ከጠመንጃ ጋር የተያያዘ ነው። እንግዲህ ለአዲስ ድምፅ ለምናስተላልፈው ሲባል ጠመንጃውን አስቀምጣችሁ በባዶ እጃችሁ ተቀረጹ ብለን አንልም መቼም። እና ብዙዎቹ ዛሬ ማሳየት አቁመዋል። አይታችሁ ከሆነ ፎቶ ብቻ ነው የሚያሳዩት። ጠመንጃ ላይ ቀነስ ያደርጋሉ፣ ተኩስ ድምፅ አያሰሙ ምናምን። አዲስ ድምፅ የሚያደርገውን አያደርጉም። ምክንያቱም አለዛ ዩቲዩባቸውም ይዘጋል፣ ቲክቶካቸውም ይዘጋል። ያ ደግሞ ከፍተኛ ገንዘብ የሚያገኙበት ላይሰንስ እንደኛ ከተወሰደ በኋላ የየ ነው የሚሉት። ከዛ በኋላ ድጋፍ መጠየቅም ደግሞ ምናልባት ያደረጃጀታቸው ጉዳይ ምናልባት ብዙ ድጋፍም ላያመጣላቸው ይችላል። ስለዚህ ልብ ብላችሁ ካያችሁ አዲስ ድምፅና 360 ላይ የሚታየውን ነገር ብዙ ቦታ ላይ አታዩት። ለምን ይዘጋል? አዲስ ድምፅና 360 ኦልሬዲ ላይሰንሳቸው ስለተወሰደ በምንም መልክ ገንዘብ የሚያገኙበት ነገር የለም በዩቲዩብ። ስለዚህ ለዛ ሲባል እንግዲህ እኛም ምን የለኝ ከምን አልጣላ የሚባል ተረቱ። ስለዚህ የፈለጉትን ያርጉት ብለን በዩቲዩብ ቻናል ደፈር ያለ ፕሮግራም ነው የምናቀርብላችሁ። ለዛ ነው ትልቅ አደጋ ውስጥ እየጣልናቸው ያለ ነው ማለት ነው። ዛሬ ዶክተር ደሳለኝ ታሪካዊ የሆነ ንግግር አድርጓል። አብይ አህመድ ያው እንደተለመደው የሚመቸውን ብቻ ለመናገር እድሉ የሚሰጠው አለ። ይኸውም ምንድነው? የፓርላማ ሰዎች የሚጠይቁትን ጥያቄ ዝም ብለው አይጠይቁም። ጥያቄው ይላካል፣ ለአፈ ጉባኤው ለጠቅላይ ሚኒስትሩ ይላክለታል። እነዚህ ጥሩ ስለሚያናግሩኝ ይቀጥሉ፣ በእነዚህ ላይ ብዙ ብናገርም ጥቅም የለውም፣ ይሄኛው ምናምን ብሎ የሚያስቀረውን አስቀርቶ መናገር የሚፈልገውን መርጦ በቃ እነዚህ አቀርባቸዋለሁ፣ የእነዚህ ጥያቄዎች ተለማምደው ይጠብቁ ይልና ይልካል። በዛ መሰረት ነው እንግዲህ የሚቀርበው ማለት ነው። በዛ መሰረት ነው የሚቀርበው። ይሄ ሁለተኛው ነው። የመጀመሪያው ነው 2 ነው የላክልኝ የቄሱና እና ይሄ እንግዲህ መርጦ ነው የሚናገረው። እንግዲህ አብይ አህመድ ምናልባትም በዚህ በዶክተር ደሳለኝ ንግግር የበለጠ ልናገር እችላለሁ ብሎ ስላሰበ ይመስለኛል እንዲናገር የፈቀደው ማለት ነው። እና መከልከል ይቻላል እንደምታውቁት ማለት ነው። ምናልባት ዝም ብሎ ብድግ ብሎ የጠየቀ እንዳይመስላችሁ። አንድ እሱ ነው። ሁለተኛ በዝርዝር ስንመጣበት ያለው ሁኔታ ለማስረዳት እሞክራለሁኝ በዚህ በዶክተር ደሳለኝ ንግግር ላይ ማለት ነው። ትልቁ ቁም ነገር ግን ዶክተር ደሳለኝ በጣም ታሪካዊ የሆነ ስራ ነው የሰራው። ከአሁን በፊትም የሚያቀርባቸው ጥያቄዎች በጣም የሚገርም ነው። ብዙ ማለት ይቻላል፣ ግን ብዙዎቻችሁ ስለምታውቁት በዚህ በትግል ውስጥ ወንድሞቻችን እስር ቤትም ሆነው እስር ቤትም ሳይሆኑ እየከፈሉ ያሉት በየፈረጃቸው በየሙያቸው እያበረከቱ ያሉት አስተዋጽኦ ቀላል ነገር አይደለም። በርካታ ሰዎች ምናልባትም ጊዜ ሲደርስ መነገር ይኖርበት ባለ ጊዜ ይነገራል። አሁኑ ለጠላትም አይን እንዲጣልባቸው ማድረግ ስለሚሆን ነው እንጂ በተለያየ ዘርፍ ነገ ስራቸው ወጥቶ ሲመሰገን አላቅም ነበር አልሰማንም ነበር ብላችሁ የምትሉት በጣም በርካታ ታጋዮች አሉ። በጣም ዶክተር ደሳለኝም አንዱ ነው። ትልቅ ነገር ነው ያደረገው።
አርፎ መቀመጥ ይችላል፣ ዝም ማለት ይችላል፣ ሌላም ከዛም ያለፈ ማድረግ ሁሉ ይቻላል እና ግን በእውነት እየታሰረ እየተፈታም ቢሆን እያደረገ ያለው አስተዋጽኦ በጣም ለሱም ትልቅ ታሪክ ጥሎ እንዳለፈ እንደሚሰማው እርግጠኛ ነኝ። አብይ አህመድን ማንነቱን ለማሳየት የሚያስችል ጥያቄ አቅርቧል። የሁለቱንም በማቅረብ የምንለው ነገር ይኖራል። በተለይ አብይ አህመድ ከተናገራቸው ንግግሮች ውስጥ ምናልባት ለትግራይ ወጣቶች በጣም ትልቅ የሆነ ንግግር የሰማችሁ ይመስለኛል። የፕሪቶሪያን ስምምነት በሚመለከት የተናገረው ነገር ብዙዎቻችን ቁጭ ብለን እንድናስብ በእውነት ትልቅ ግብአት ነው የሰጠን። በዚህ በትግራይ የተደረገውን ጦርነት የገለጸበት ሁኔታ ካሁን በኋላ የትግራይ ልጆች በፖለቲካ እንዴት መሳተፍ እንዳለባችሁ፣ ለትግራይ የሚጠቅመው ምንድን ነው ብላችሁ አስባችሁ የምትሰሩትን ስራ የበለጠ ከጥሩ እልህ ከመጥፎ እልህ ሳይሆን ከጥሩ እልህ እንድትነሳሱ የሚያደርግ ከፍተኛ የሆነ ኃይለኛ ንቀት የተሞላበት ንግግር ነው ያደረገው። መቼም ደጋግሜ በዚህ ፕሮግራም እንደተናገርኩት በህወሓት ላይ በቲፒኤልኤፍ ላይ ክፉ መናገር ስለሚያስመሰግን ቲፒኤልኤፍን ማጣጣል፣ ማንቋሸሽ፣ የፈለጋችሁትን ማድረግ ለብዙ ሰው ስለሚያስደስት ሁሌም እንደምለው ካደረገችው ጉዳት በላይ እሷን ያወገዘ ሁሉ ጥሩ እየመሰለን የከፈልነው ዋጋም ጭምር እኔ በስንቱ ትበድይን ቲፒኤልኤፍ እንደው በስንቱ አንቺው ራስሽ ጉድ ሰርተሽን በዛ አንጀታችን አሮ ከምር ስለምንጠላሽ አንቺን የሰደበ ሁሉ ጀግና እየመሰለን ደግሞ እሱም በጥፊ ይመታል። ስንቴ ትጎጂን ቲፒኤልኤፍ እያልኩ ነበር ፕሮግራም ሰራውና አንዳንዶቹ የምታዩት ነው ቲፒኤልኤፍን ለመሳደብ ያላቸው ፍጥነትና ምናልባትም የቲፒኤልኤፍን መጠላት ግምት ውስጥ በመክተት በቲፒኤልኤፍ ላይ በዛ መልክ የመዘባበት ንግግር ማድረግ አሁንም የሚቀንስብኝ የፖለቲካ ኪሳራ የለም በማለት ነው። እንግዲህ ግን ጦርነቱ የቲፒኤልኤፍ ጦርነት ነው አይደለም የሚለውን ደግሞ ስንጠይቅ አንዳንድ የትግራይ ልጆች ነው እኛ ወገኖቻችን እየተገደሉብን ለትግራይ ስንል ነው የተዋጋ ነው ብላችሁ የምታስቡ አላችሁ እና የምትሞግቱን አላችሁ። ከእናንተ ጋር እንግዲህ ጥሩ አይነት የሚያገናኘን ነገር እንድንፈጥር በጥሩ ሁኔታ እንድትረዱት የሚያደርግ ንግግር ተናግሯል ይሄ ሰውዬ እና ይሄ ነው እንግዲህ ቲፒኤልኤፍ ጦርነቱን የቲፒኤልኤፍ ያደረግነው እንደሆነ ይሄ በንቀት የተናገረው ንግግር እሰየው ይበላቸው ምናምን ነው የሚያስብለው እንጂ በዚህ ንግግሩ እሱ እንዳሰበው ማንም ምንም ላይለው ይችላል። ግን የተዋጋ ነው የሞት ነው ያ ሁሉ ወጣት ህልሙን ሁሉ መሬት ላይ መጥቶም ደግሞ አንድም ምንም ያላረገውን ወንድሙን የአማራን ህዝብ ተኩሶ ገሎ እሱም ተመቶ ሙቶ ያ ሁሉ ነገር ቢያንስ ለትግራይ የሆነ ነገር ያመጣል ብለን ነው እንጂ ለቲፒኤልኤፍ አይደለም ብላችሁ የምታስቡ ካላችሁ ደግሞ ስለ ጦርነቱ የሰጠው አገላለጽ እንግዲህ የእናንተንም ጥያቄ ውስጥ የሚከትነው ምንድነው የምታስቡት ብለን ለእናንተም እንተዋለና በጣም በኃይለኛ ሁኔታ ድርድርን በሚመለከት የተናገረው አለና እነሱ ነገሮች ማዳመጥ ያስፈልጋል። እያንዳንዱን እያሰማን የሚሰማንን ነገር እንገልጻለን። በፓርላማ የሚያቀርበው ንግግር የፍራስትሬሽኑን የሚወጣበት ጭንቀቱን የሚወጣበት ለራሱ ከፍተኛ የሆነ ግምት ስላለው ሁሉ ነገር አልጋ ባልጋ እንደሆነ ማንም ይነካው እንደሌለ ከፈለገ ሺህ ዓመት ስልጣን ላይ እንደሚቆይ ምናምን ነው እየነገረን ያለው። የዚህ ንግግር ምንጭ የሱ ዴስፕሬሽን ተስፋ የመቁረጥና ያው ስለራስ መቼም ዝቅ አድርጎ መናገር የለም እና ከዛ አንፃር ቢሆንም ግን እንዴት በዛ ደረጃ ደፍሮ ይናገራል ከተባለ በእኛ በኩል ያለውን ክፍተት ስለሚጠቀምበትም ጭምር ነው። በተፋጠነ ደረጃ የከተማ አመጾች በከፍተኛ ደረጃ እኔ እኮ ይገርመኛል ጠበንጃ የያዘ ኃይል የሚያግዘን ኃይል በሌለበት ጊዜ እንኳን እንደው ብለንም ቢሆን ትንሽ ሰላማዊ ሰልፎች ይደረጉ ነበር፣ ትንሽ አመጾች ይደረጉ ነበር። ዛሬ ሰላማዊ ሰልፍ በማድረጋችሁ የሚደርስባችሁ የመንግስት አደጋ ቢኖር ያን ሊመክት የሚችል ኃይል በየቦታው ባላችሁ ሰዓት በየከተሞች የታየው እየተራቡ ጸጥ ማለት፣ ከስራ እየተባረሩ ጸጥ ማለት፣ የሚበሉት ገንዘብ ምናምን የሚያመጡት አጥተው እየተዘረፉ ይሄ ሁሉ ጸጥ ማለት የበለጠ እድል ነው እኮ የሰጠው። ልክ የተረጋጋ መንግስት የመሰለው እኮ ጦርነቱን እንደተሸነፈ ስላወቀ ትቶታል አለው ለማለት አንዳንድ ቦታ ላይ ይዋጋል፣ በተረፈ የለም። የዛን የጦርነቱን ድል ግን ከተሞችን በመያዝ በማስተዳደር የሌለበትም አካባቢ ደግሞ ፋኖ በርቀት ያለበት ከተማ ውስጥ ያልገባበት አካባቢም ከተማ ውስጥ ከፍተኛ ሰልፎች፣ የህዝብ ቁጣዎች ስለማይታዩ በጥቅሉ
የተረጋጋ መንግስት ያሸነፈ መንግስት እንደሆነ እያስመሰለ የሚናገረው ድስኩር ከዛ የተነሳ ነው። ለምሳሌ በኮንጎ የሚደረገውን እንቅስቃሴ ብትመለከቱ አገዛዙ የተረጋጋንን ለማለት አይችልም። ለምን? በርካታ ከተሞችን የሚያስተዳድሩት ተቀናቃኞች ናቸው። እሱ በሚያስተዳድርበት አካባቢ ደግሞ የተከፉት ሰዎች በየጊዜው እየወጡ ሰልፍ ያደርጋሉ። ስለዚህ እየወጣ ሲናገር ሀገራችን ከዚህ እንድትወጣ፣ እንድንረጋጋ፣ ሰላም እንድናመጣ፣ በእውነት ያለውን ችግር ቁጭ ብለን ብንፈታ ምናምን አይነት ንግግር ነው የሚናገረው እንጂ እንደ አብይ አህመድ የዘነጠ ዝም ብሎ በቃ ምንም የሌለበት የአሸናፊነት ንግግር አይናገርም። አብይ እንደዛ ሊናገር የተቻለበት ምክንያት አሸንፈህ ከተማውን አታስተዳድርም። በቅርብ ርቀት አንተ ዙሪያውን በከበብከው ከተማ ውስጥ 6 ካድሬ እንደፈለገ የሚያደርገው የከተማው ህዝብ ወጥቶ እንኳን እናንተ 6 ካድሬዎች አትመጡንም ብሎ ሰልፍ አያደርግም፣ አይቃወምም። በማስ ከስራ ተባሮ የሚበላው አጥቶ እምበላው እንዴት ነው ማገኘው ምናምን። እኔ በእውነት ቅርታ አድርጎልኝ አምናችሁኝ ወይም ይረዳናል ብላችሁ ምናምን ይሆናል አንዳንዶቻችሁ እንዳግዛችሁ ምትልኩልኝ። በጣም የሚገርማችሁ ነው። ኢፍናት በመቶ የሚቆጠር ሰው ማለት ይችላል። 80 70 ሰው በትንሹ እኔ በእውነት ቆጥሬዋለሁ። አንድ ወቅት እባክህ አግዘኝ እያለ ገንዘብ እንድልክለት በቴክስት በቴሌግራም የሚልክልኝ ሰው በጣም ነው የሚገርመኝ። ወጣት ነኝ ምናምን፣ አንዳንዶቹ ባንክ አካውንታቸውን ፎቶቸው ምናምን ሁሉ ይልኩልኛል። አንደርስታንድ ተቸግራችሁ እንደሆነ እኔ በምን መመዘኛ እኔ እንደማገዛችሁ አውቃችሁ መላካችሁም እኔ ደግ ሰው ይመስላል ምናምን ብላችሁኝ ይሆናል። ታንኪው መቼም እርዳን ብላችሁ መጠየቃችሁንም ቅሬታ የለኝም። ግን ደግሞ እንደ ወንድም የምሰጠው ምክር ኢማጂን ይህንን ጉዳይ እንደኔ አይነት ማታውቁት ሰው ጀስት ስታዩት ደግ የመሰላችሁ የሆነች ነገር ቢረዳችሁ ይህን ዘመን እንደምታልፉት አድርጎ የሚያስበው አእምሯችሁ ግን ያሳስበኛል። በጣም በጣም የሚያሳስበኝ ወንድሞች እህቶች፣ እንዴት ነው ያሰባችሁት? ባደርገው ስንት ቀን ነው የሚያቆያችሁ ያምልክላችሁ ነገር? ከዛ በኋላ ደግሞ የኔ አይነት ሰው ልትፈልጉ ነው? ይህ አስተሳሰብ ቀሪውን ህይወታችሁን እንድትመሩ የሚያደርግ መነሻ ያለው ጥሩ ነገር ነው። በጣም የሚገርም ነገር ነው። እንደዚህ እንድትለምኑ እንድትጠይቁ የተገደዳችሁበት በስርዓቱ ምክንያት ነው፣ ባለው የሀገሪቱ ጉዳይ ነው እንጂ እንደማንኛችንም እጅግር ያላችሁ አጋጣሚውን ብታገኙ ከማንም ከኛም የምትበልጡ ናችሁ። ያ የተወሰደባችሁ ነፃነት ነው የሚቆጫችሁ ወይስ ያ ነፃነታችሁ ተወስዶ ስራም ማግኘት ማትችሉበት በሰላም ማትኖሩበት ሆኖ እሱን ነፃነታችሁን ወይም ይሄን ጉዳያችሁን ጊቭ አፕ አድርጋችሁ ተስፋ ቆርጣችሁ እንደምንም እስቲ እንዳቢ አይነት ሰው የሆነች ነገር ልኮልኝ ይሄን ጊዜ አሳልፈዋለሁ ብሎ አእምሯችሁ ማሰቡ እንዲህ አይነቱ እንደው ሰው እንደ ዜጋ ተጎዳ ብሎ ለዚህ አይነቱ ሰው ለመታገል ኢንከሬጅ አያደርግ። አይ ሆፕ ሩድ አልሆንኩባችሁም። በጣም እንዴት ነው ጨካኝ ምናምን አልሆንኩባችሁም። አይናችሁን እንድትገልጡ ነው። አይ አንደርስታንድ ችግራችሁን በጣም ከልቤ አውሽ አወዝ ቢልጌት በሆንኩና እንደው ለእያንዳንዳችሁ በበጠስኩት በዛ የምትገላገሉ ይሆን ኖሮ ግን ምክንያታችሁ ግን ትልቅ ሆኖ እያለ ያን ለማስወገድ መፍትሄው ግን እንደኔ አይነት ያለውን ወንድም እባክህ በማለት አይደለም። በምንም ታምር ለዚህ መብት ብዙ ማድረግ ትችላላችሁ። እስቲ አይናችሁን ግለጹ። አሁን በአደባባይ እኔ እናንተን እንዲያርጉ ብዬ ስራ ስምሪት መስጠት አልችልም። ግን እመኑኝ ነው የምላችሁ ከዚህ ቀን ልትወጡ የምትችሉት በአንገት ተደፍቶ የሆነች ነገር ከጓደኛ ከወንድም እንግዲህ ማታውቁት እንደዚህ ያላችሁ እህት ወንድም ያላችሁማ እህት ወንድሞቻችሁን ምን ያህል ድረስ አስቸግራችሁ የሚለው ቃል እንዳይከብዳችሁ እንጂ አስቸግራችኋቸው እንደሆነ ቤቱ ይቁጠረው። በእውነት ትንሽ ተስፋ አለው የሚባል ሰው በውጭ ሀገር ወይም በአገር ቤት የሚኖር ትንሽ ተስፋ አለው ይንቀሳቀሳል የሚባል ሰው በዚህ አይነት በጣም መቀመጫ አጥቷል ማለት ነው። ያም እባክህ እያለው ማለት ነው። መረዳዳት ባህላችን ነው። ግን መረዳዳት ማለት ምን ማለት ነው? መረዳዳት እኮ እንደው ተፈጥሯዊ ነገር ደርሶብህ ሳምቲንግ ከቁጥጥር ውጭ የሆነ ድንገተኛ ነገር ሆኖብህ ምናምን ነው። ፕላንድ የሆነ የመንግስት ጥቃት እየደረሰብህ ያንን ከመታገል ውጭ በእህት በወንድም እርዳታ በምን አንገት ተደፍቶ ምናምን በጣም የሚገርም ነገር ነው። የዚህ አይነት አስተሳሰብ ያላችሁ ሰዎች ናችሁ ይሄ መንግስት ጥሩ መንግስት እንዲመስል የምታደርጉት። ምክንያቱም የሚገባችሁን ጥያቄ በአደባባይ ወጣችሁ ብትጠይቁ እንደዚህ አይሆንም። የሚገባችሁን መብት ለማስከበር አቅማችሁ የፈቀደውን አይነት ትግል ብታደርጉ ይሄ መንግስት እንደዚህ የተመጻደቀ ነገር አይናገርም። እንግዲህ እናንተ እንዲህ ተቸግራችሁ የማታውቁትን ሰው እንኳን እባክህ ችንክፉ ቀን አሳልፈኝ ብላችሁ እንድትጠይቁ የተገደዳችሁ ሰዎች የምትኖሩበት ሀገር ላይ ሁሉ ነገር የተረጋጋ አስመስሎ ምንም በቃ ኢትዮጵያ እየበለጸገች ነው፣ እኛ ታሪካችን ጽፈናል፣ ተአምር ሰርተናል እያለ ሲናገር
ውሸትህ ነው እንዳንለው የተበደላችሁ ሁሉ አንገት ደፍታችሁ ጸጥ ብላችሁ ቁጭ ብላችኋል። ነው በጫካም ያላችሁ ወንድሞቻችን አሸንፋችሁ እያለ ከተሞች የማስተዳደር ላይ ዳተኝነት አለ። ድርጅት ሆኖ እንዲህ የሚባለው ድርጅት ይሄን አካባቢ ተቆጣጥሮታል፣ ይሄን ነገር እያስተዳደረ ነው። የውጭ ሚዲያዎች ሁሉ እኮ ይናገሩላችሁ ነበር። ሪመምበር ህወሓት ጋራ በሚደረግ ጦርነት ጀስት ቢኮዝ ድርጅት ስለሆነች the TPLF soldiers or the TPLF are advanced to ምንድን ነበር ከተሞች ጠሩ ነበር እኮ ደሴ ታውን ምናምን ትዝ ይላችኋል በእንግሊዝኛ ምናምን ተቆጣጠሩ። they advanced 4 cities, they advanced 5 cities ምናምን ምን የሚባሉት this organization the leaders is on the line now the leader one of the leaders ምናምን እየተባለ ጌታቸው ለዛሬው ይወጣ ይናገር ነበር because organization ስለሆኑ እንጂ ጦርነቱ እኮ እናንተ የምታደርጉት አይነት ጦርነት ነው ያደረጉት። ማሸነፉም እናንተ ያደረጋችሁትን ማሸነፍ ነው ያደረጉት። all the same ነው። ግን መልክ ያለው ስለነበረ ተጠሪነት ያለው ስለነበረ እንዲህ የሚባለው ድርጅት እየተባለ ስለሚነገርና አሸንፋችሁም ከተማውን ትታችሁለት ዳርዳሩን ተቀምጣችሁ የከተማውም ሰው ኑሮው አልተሻሻለም፣ መከራ ያያል፣ እሱም መታገል አልቻለም፣ ያን አድቫንቴጅ አልተጠቀምበትም። በዙሪያ ያሉ ወንድሞቻችን ናቸው። አሁን ብናመጽ ሰልፍ ብናረግ እዚህ ያለ ካድሬ ጠራርገን ብናስወጣ እንችላለን እንዴ? ሰልፍ ስንወጣ አንድ ነገር እናደርጋለን ቢሉ ጀግኖቻችን አሉ፣ እኛም ከቤት የደበቅነው ይኖራል ምናምን በሚል አይነት ስሜት ውስጥ ካልታገል እንደዛ ካልሆነ ይሄን ዲስኩሩን ሊያቆም አይችልም። እና ዛሬ የምትሰሙት ንግግሮች በሙሉ በራሳችን የተረጋጋ ትግል ነው እያላገጠብን ያለው። በጣም በጣም ሁሌ እንደምለው አማራ ለቅሶንም እንኳን ሰው እንዳይረብሽ ጸጥ ብሎ እንደው ጮክ አልኩኝ እንዴ ቀንሳለሁ፣ ኧረ ቀነስ አድርጌ ነው ማለቅሰው ምናምን የሚል አይነት ማህበረሰብ ነው። እንደዚህ እየተገደለ ዓለም በሙሉ ሰላም ትመስላለች። እንደዚህ መከራውን እያየ የተፈናቀለ ስንት ቤት ፈረሰ፣ ስንት ትዳር ተበተነ፣ ስንት ልጆች ህይወታቸው ፊውቸራቸው ጨለመ። ምን ያህል ጊዜ ነው ትምህርት ቤት የሚባል ተምረው የማያውቁ? ስንቶቻችሁ ናችሁ በዲግሪ በምን ተመረቃችሁ ዜሮ የሆናችሁ? ስንት ሚሊዮነር ባለሀብት ባዶ ሆናችኋል? ምን ያልሆነ ነገር አለ? ይሄን ሁሉ ማአት ሌሎችን ሳትረብሹ ለሌሎችም እንቅፋት ሳትሆኑ በደረሰባችሁ ችግር ምክንያት ሌላ ሀገር እንደሚደረገው በሰልፍም በምንም ስለማታናውጡት በስራ ማቆምም መብታችን ነው ይመለስልን ብላችሁ ግብግብም ስለማትፈጥሩ ሲገደልባችሁም ለቅሷችሁ በጣም እንዳልኩት ቀስ ብሎ ጎረቤት እንዳትረብሹ ናችሁ ቀስ ናችሁ ምናምን ስለምታለቅሱ ዜን በደላችሁን እንኳን ውጭ ያለ ሌላም ያለ ሊያውቅላችሁ አልቻለም። ለምን ዋጣችሁት? ቻል አረጋችሁት። እናንተም ማገዝ ከባድ ነው፣ በጣም ከባድ ነው። ምክንያቱም ሪፍሌክት ካላደረጋችሁት፣ በተግባር ካላሳያችሁት፣ በአመጽ በሰላማዊ ሰልፍ በምን ወጣችሁ መብታችሁን ለማስከበር ካልሞከራችሁ ዜን እንደዚህ አይነት አጨብጫቢ ፓርላማዎችን ይሰበስብና ይመጻደቃል ማለት ነው። ሌላው እኮ ቢቀር በእውነት እስቲ እንግዲህ የኑሮ ውድነቱ ምኑን ታውቁታላችሁ? ለእናንተ ለምታውቁት ሀገር ይህን ሲናገር ንቋችሁ ነው ወይስ ምንድን ነው? ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይሄ ጉዳይ የሚያማቸው የሚያቀረሻቸው የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያ ናት ዛሬ። እስቲ አስቡት አሁን የስንዴ ምርት በአፍሪካ ይህን ያህል ነው ተብሎ ሂሳቡ ተሰርቶ እያንዳንዱ ሀገር ስንዴ ሱዳንን ጨምሮ ሶማሊያን ጨምሮ ስንዴ ሪፖርት አድርገው ሞሮኮን ጨምሮ ምናምን የአፍሪካ ሀገሮች ስንዴ የማይመለከታቸው ሀገሮች ሁሉ ምናምን ሪፖርት አድርገው አንተ 3 ፍሬ ስንዴ ጨምራል ቀንስ ምናምን ተብለው ማለት ነው 8 ኪሎ ነው ማን ነው 9 ያረገ ምናምን ተብለው ያ ሁሉ ተሰርቶ ምናምን በሂሳብ ተሰርቶ ኢትዮጵያ አንደኛ ሆነች። ፕሮሰሱ ራሱ ተሰርቷል። አሁን እኮ ሲናገር አንደኛ ሆናለች የሚባለው ዝም ብሎ መውሰድ አይደለም። አንደኝነቷ እኮ የሚያረጋግጥ ስራ መሰራት አለበት። የሌሎች ሁሉ ስታቲስቲክስ ተሰርቶ ሰው ተመድቦ አወዳድሮ ምናምን መሰራት አለበት። ልክ እንደዛ እኮ ነው የሚመስለው ስታዩ። ተውት፣ እኛ የምናውቀውን ተውትና እንደው ነገሩ እንኳን ይቅረብ እንኳን ቢባል እንግዲህ ስንዴ ማምረት ኢምፖርታንት ሆኖ ለአፍሪካ ማለት ነው። ጫኔ እኮ ይህን ስም ደጋግመዋለሁ እኔ ለምዶብኝ ነው እኮ ዳይመንድ በአምርቶ በመሸጥ የዳይመንድ ምናምን በመሸጥ አንደኛ የሆኑ እኮ በርካታ የአፍሪካ ሀገሮች አሉ። በጣም በርካታ በብዙ ነገር ከኢትዮጵያ በብዙ ነገር የሚበልጡ አሉ። አንሰማም እኮ
አይ ሪሊ ነው የምላችሁ። እኔ በጣም በጣም የሚያም ሰው ነው። ግን ዋይ ለምን ይሄን ይናገራል ነው አላማው። አብይ አህመድ ፓርላማ አለ፣ ወርኪንግ ገቨርንመንት አለ፣ በነፃነት በብስክሌት ይነዳል። አይታችሁታል። ይኸው በብስክሌት እየነዳው ነው እንኳን ምናምን። ግን የታለ ያ ስዕል? ገላጭ ነው። ሳያውቀው ለካ ጓጉቶ ነው መሰለኝ አብይ አህመድ እንዴት ብስክሌተኛ እንደሆነ ማየት ፈልጎ ነው መሰለኝ። ተደብቆ መቀመጥ ሲገባው ጠበንጃ ያዡ ፊት ለፊት ቁጭ ብሏል። ፎቶውን አላወረድኩትም፣ ወደ ላይ አለ። ይሄ ጠበንጃ የያዘው ጠባቂ ማለት ነው። እሱ እንግዲህ በብስክሌት ሲሄድ አካባቢውን በሙሉ ጠባቂዎችን ደብቆ ከካሜራ ውጭ እንዲሆኑ አድርጎ 1 ደቂቃ ምናምን የምትሆን ወይም 50 ሰከንድ ወይም 2 ደቂቃ የምትሆን በብስክሌት ሲሄድ ማሳየት ነው የፈለገው። ምክንያቱም ፌስ ሴቪንግ የሆነ ነገር ነው እሱ እየሰራ ያለው። በጣም የተረጋጋ መንግስት መሆኑን፣ የሚያምፅ ህዝብ የሌለበት ሀገር መሆኑን፣ የኑሮ ውድነት የማያስቸግረው ህዝብ መሆኑን፣ እንዲያውም በሌሎች ሀገሮች መንግስት እንኳን አሁን በኬንያ አይታችኋል፣ ማለት የተለያየ ነገር ይደረጋል። አሁን የቅርቡማ ለቤተ ክርስቲያን ነው ምናምን ለሆነ ሃይማኖት ገንዘብ ከሚገባው በላይ ሰጥታችኋል ብለው ወጥተው ቀውጤ አድርገውታል። ሰላማዊ ሰልፍ እንደኛ ለሱዳን ቢረዳ ምን ሊሆኑ ነው የሚለውን ለሱዳን ነው ምናምን ረድቻለሁ ብሏል። ምን ሊሉ ነው ለሌላ? እኔ እየተራብኩ እንዴት ሊሉ ይሆን? የሀገራቸው ውስጥ ለሆነ ለቤተ ክርስቲያን ገንዘብ ሰጥተሃል ብሎ ማለት ነው። ቀውጤ ነው ያደረጉት። ስለዚህ አብይ የሚያሳያቸውን ነገሮች በየጊዜው እያሳየ ያለው የተረጋጋሁ መንግስት ነኝ ለማለት ነው። አይታየኝም። ፎቶዋን ላክልኝ። እቺ ብስክሌት እየጋለበ ከኋላ አይታችሁታል። ብቻ አይታችሁት ሊሆን ይችላል። እሱ በብስክሌት ይሄዳል። ያኛው ጠባቂ ደግሞ ተደብቆ መቀመጥ ሲገባው ጓጉቶት መሰለኝ ለማየት ሲወጣ በካሜራ ተነስቷል፣ በስተት ማለት ነው። እና እሱም ወጥቷል። ይሄ ሁሉ አጌን ይሄ ሰውዬ እየኖረ ያለው መንግስት በምንድን ነው የሚኖረው ብላችሁ ፈትሹ። መንግስት የሚኖረው በህብረተሰቡ የኑሮ ደስታ ምክንያት ነው መንግስት የሚቀጥለው። ህብረተሰቡ በኑሮው ደስተኛ ካልሆነ መንግስት ይቀየራል። አመጽ ታያለ። ኖርማል ነው ይሄ። እኛ ውስጥ ሁለቱ ስላልተመጣጠነ ዛት አዲስ ድምፅ በየጊዜው የሚዘጋበት ዋናው ትልቁ የምንከሰስበትም ይሄ ነው። አመጽ ይጠራል ምናምን ነው። ወጥተህ በአደባባይ እንድትቃወም አሁንም ደጋግሜ ነው የምጠራው። ይሄ ገቨርንመንት ትክክለኛ ገቨርንመንት አለ፣ መቀየር አለበት። ፋክቱ ደግሞ ቤታችሁ ውስጥ የምትኖሩት ኑሮ ነው፣ የሚደርስባችሁ በደል ነው፣ እየመጣባችሁ ያለው ነገር ነው። ባይ ኔቸር ባህላችንም ካልቸራችንም ሆኖ ክፉን ነገር የመሸከም ባህልና ልምድ ያለን ማህበረሰብ ስለሆን አውሽ ደግሞ ከሰውኝ ጠንከር አድርገው ከሰው ፍርድ ቤት ቢያቀርቡኝ እኮ በጣም ነው ደስ የሚለኝ። ከምር ነው የምላችሁ። ኤኒዌር የምናገርበት እድል እንደዚህ ሚዲያ ከምቀርብ ይልቅ ሌላ ሚዲያ ጋብዞኝ ብናገር ነው ደስ የሚለኝ። ሌላ ሰው ጠይቆኝ ብናገር ነው ደስ የሚለኝ። ምክንያቱም አላማዬ እየደረሰብን ያለውን ነገር ተሸክመን ዝም ማለታችን በራሳችን ላይ ባክፋየር እያደረገብን ነው። በራሳችን ላይ መልሶ ችግር እየፈጠረብን ነው። ቤታቸው ሲፈርስ አይታችኋል። የአዲስ አበባ ያ ሁሉ ረዥም መንገድ ሌላ ሀገር ስደተኛ ሲሆን ከንፈራችሁ ውሃ የሁሉ ሰው ተሰዶ እንደምትሉት አዲስ አበባ ላይ ፍራሹን ምኑን እየተሸከመ ስንት ርቀት ነው? 2 ነው 3 ኪሎ ሜትር ያህል ርቀት ያለው ህዝብ እየለቀቀ ወጥቶ ሲወጣ አላየንም? ሌላ ሀገር እንደዛ አያደርግም። እንዴት ነው ቤት ፈርሶ የ6 ብር ፍራሽ ተሸክመ የምትሄደው? እንዴት ነው ቤት ፈርሶ የሆነች ማንቆርቆሪያ ተርፋለህ እሷን ይዘህ የምትወጣው? ይሄ ስነ ልቦና እያጠፋችሁ ነው። እንደው በጣም እያጠፋችሁ ነው። ከዛ በኋላ ብዙዎቻችሁ ኑሯችሁ አልተመለሰም። ምን እንደሆናችሁ የሚያውቅ የለም። ምክንያቱም ባለቤት ያቀለለውን ባለዕዳ አይሸከመውም። እንዴ ችግሩን በዛ መልክ የሚደርስባችሁ ሰዎች አፍናችሁ በቃ ኦኬ ብላችሁ ከያዛችሁት ስለናንተ መጮህ ሁሉ ይቸግራል። ስለናንተ መናገር ሁሉ ይቸግራል። ግን የደረሰባችሁን ግፍ ወጣችሁ ለመቃወም ስትሞክሩ ግን ሚሊዮኖች ከጎናችሁ ናቸው። ይሄ ግድ መደረግ መቻል አለበት። ይሄ የምታዩት በጣም የሚገርሙ ንግግሮች የሚናገርበት ጉዳይ ያው እንዳልኳችሁ ነው። ያሳያል እኮ ፓርላማው አለ፣ እሱ እየተናገረ ነው። መንግስት ተረጋግቷል፣ ህዝቡ በሰላም እየኖረ ነው። መብራት አብሩ ተብላችሁ አሁን አዲስ አበባ የምታበሩ አላችሁ። አሁን ስንሰማ አዲስ አበባ ሌት ተቀን መብራት አይጠፋም አሉ። የመብራት ኪራይ ሰማይ ሆኖባቸዋል ባለቤቶቹ ምናምን ነው። አዘናል። በየትኛው አገር ነው የራስህን የህንፃ መብራት ስታበራ ማደር ግዴታ ነው? የመብራቱን ወጪ ከኪስ ትከፍላለህ። የት ሀገር ነው ይሄ የሚደረገው? ኦንሊ አዲስ አበባ ጀስት የተወሰነ ጊዜ አዲስ አበባ አምራለች እንዲባል ስለምንፈልግ ቤታቸው ፈርሶ ተባረው ድሃ የሆኑትን የሚያስታውሳቸው የለም።
ኦፍ ኮርስ እነሱ ባላቸው አቅም ስለነበረ የሚኖሩት እንዳሁኑ መብራት በጉልበት የሚያበሩበት ምናምን ካፒታል አልነበራቸውም እና ያኔ ላይን ደስ ላትል ትችላለች። ግን እነሱን ነጥቆ የወሰደው አዲሱ በነፃ የተሰጠው ባለሀብት ሰርቶ አይደለም ምን አይደለም መንግስት በሆነ ነገር በብሔሩ ወይ በፖለቲካው መርጦት ያንተ ነው ብሎ አስቦት ማያውቀውን ህንፃ የሰጠው ሰው መብራት ሌሊቱ ሙሉ ሲያበራ ቢያድር የሚገርም አይደለም። ይሄን እያዩ አዲስ አበባ ናይስ ነች ምናምን ለማለት ይቻላል። ሲደርስብህ ታየዋለህ፣ ታውቀዋለህ። ለማንኛውም ወደ ወንድማችን ንግግር እንሂድ። አብይ አህመድን እንቅልፍ የነሳ ንግግር ነው፣ ስሙት። ተከበሩ ዶክተር ደሳለኝ ጫኔ፣ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም ለጊዜያቸው ማመስገን እፈልጋለሁ። ጥያቄን እንደሚከተለው በንባብ አቀርባለሁ። ሀገራችን ዛሬ ያጋጠሟት ውስብስብ ችግሮች፣ ተግዳሮቶችና ስጋቶች ፖለቲካ ወለድ ሲሆኑ መፍትሄያቸውም ፖለቲካዊ እንጂ የጠመንጃ አፈሙዝ ሊሆን አይገባም። በድህነት አዙሪት ውስጥ የኖረች ሀገር ባለፉት 7 የብልጽግና አገዛዝ ዓመታት ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ለከፋ የጸጥታና የደህንነት ቀውስ አዙሪት ሳይክል ኦፍ ሴኪሪቲ ክራይሲስ እንዲሁም ማባሪያ የሌላቸው አውዳሚ እርስ በርስ ጦርነቶች ውስጥ አስገብቷታል። ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል። በመደማመጥና ሰጥቶ መቀበል መርህ ላይ ተመስርተን አገራዊ ልዩነቶችን በማጥበብ ሁሉን አካታች ወደሆነ ማህበረሰባዊ መግባባትና ፖለቲካዊ ስምምነት ወይም ፖለቲካል ሴትልመንት ከማምራት ይልቅ ብልጽግና ፓርቲ በሚከተለው ጠቅላይ አገዛዝ ወይም ቶታሊታሪያን ሊደርሺፕ ምክንያት ሰላም ከራቀን ከራረም። ባለፉት 6 ዓመታት በኦሮሚያ፣ በትግራይ፣ አማራና አፋር ዛሬም ድረስ ደግሞ በአማራና በኦሮሚያ ክልሎች በቀጠለው ጦርነት የደሃ አርሶ አደርና ከተሜው ልጆች በሁሉም በኩል እንደ ቅጠል እየረገፉ ነው። ማቆሚያ በታጣላቸው የእርስ በርስ ጦርነቶች በትሪሊየን የሚቆጠር የሀገር ሀብት ንብረት እየወደመ እንደሆነ የጠቅላይ ሚኒስትሩ የኢኮኖሚ አማካሪ ቡድን በሰራው ኢኮኖሚ ዋይድ ኢስቲሜሽን ኦፍ ዘ ኖርዘርን ኢትዮጵያን ዋር ዳሜጅ የሚል ጥናት በአንድ ዓለም አቀፍ ኮንፈረንስ ላይ ቀርቦ የሰሜን ኢትዮጵያ የጦርነት ያደረሰው ጉዳት ግምቱ 32 ቢሊዮን ዶላር እንደሚጠጋ ተተምኗል። እንዲሁም የዓለም ባንክ በ2022 ኢትዮጵያ ዳሜጅ ኤንድ ኒድስ አሰስመንት ብሎ ባወጣው ሪፖርትም በሰሜን ኢትዮጵያ ጦርነት የደረሰው ጉዳት ግምት 28 ቢሊዮን ዶላር ያደርሰዋል። አማካይ ግምቱ 30 ቢሊዮን ዶላር ነው ማለት ነው። ባለፉት 6 ዓመታት እስከ ዛሬ ድረስ ደግሞ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ፣ በደቡብ ጋምቤላ፣ አፋርና ሶማሌ ክልሎች እየተካሄዱ ያሉ ጦርነቶችና የእርስ በርስ ግጭቶች የጉዳት ግምት ከሰሜኑ ጦርነት ጋር እኩል አድርገን 30 ቢሊዮን ዶላር ምሁራዊ ግምት ብንወስድ ጠቅላላ ግምቱ ወደ 60 ቢሊዮን ዶላር ወይም በሰሞኑ የባንክ ምንዛሬ በ130 ብር ሲሰላ 7.8 ትሪሊየን ብር ገደማ ነው። በዘንድሮ በጀት ልክ ቢሰላ ደግሞ በቀጣይ 8 ዓመታት የሀገራችን በጀት የሚሆን ሀብትና ንብረት በጦርነቶችና ግጭቶች አውድመን እንዲሁም በሚሊዮን የሚቆጠሩ ወጣቶችን ጭድ አድርገን ዛሬም የጦርነት ነጋሪት እየጎሰምን ቀጥለናል። የዚህ የእርስ በርስ መጠፋፋት ጉዞ ውጤትም የተባበሩት መንግስታት የልማት ፕሮግራም ባወጣው የ2024 ግሎባል መልታይ ዳይሜንሽናል ፖቨርቲ ኢንዴክስ ፖቨርቲ አሚድ ኮንፍሊክት ሪፖርት እንዳመላከተው 72 በመቶ ወይም 86 ሚሊዮን ኢትዮጵያውያን በድህነት እንደሚኖሩ ይፋ አድርጓል። የውጭ ምንዛሬ ለውጡንና የኮሪደር ስራ ተያይዞ መኖሪያና የንግድ ቤታቸው የፈረሰባቸው በመቶ ሺዎች የሚቆጠሩ ችግር ላይ የወደቁ ዜጎችም አሉ። ከቅርብ ጊዜ ወዲህ ደግሞ እንኳን ከኑሮ መሰረታቸው የተነቀሉት ይቅርና ስራ ሰርተው በላባቸው የሚኖሩ ኢትዮጵያውያን ጭምር የኑሮ ውድነቱን መቋቋምና ልጆቻቸውን ማሳደግ ተስኗቸዋል። በዚህ የድህነት ምጣኔና የኑሮ ውድነት ላይ የተጨመረው የጦርነት አዙሪት ለሀገራችን ከፍተኛ ብሔራዊ የደህንነት አደጋ አዝሏል የሚል ስጋት አለኝ። በሰብአዊ መብቶች ጥበቃ ረገድም የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በኢትዮጵያ ላይ በቅርቡ ባወጣው አፕዴት ኦን ዘ ሂውማን ራይትስ ሲቹዌሽን ኢን ኢትዮጵያ ጁን 2024 ሪፖርት በሀገራችን ላይ እየደረሰ ያለውን ከፍተኛ ሰብአዊ መብት ጥሰት በዝርዝር አቅርቧል።
ሪፖርቱ እንደ ሀገር የማያወላዳ ትኩረትና አፋጣኝ እርምጃ እንድንወስድ የሚሹትን የተንሰራፉና ስልታዊ የሰብአዊ መብት ረገጣዎች የደረሱበትን አሳሳቢ ሁኔታ ያሳያል። በሪፖርቱ የተካተቱ ጉዳዮች ልብ የሚሰብሩና በጣም አሳሳቢ ናቸው። ለምሳሌ በፈረንጆቹ 23 ብቻ በተፈጸሙ 594 የመብት ጥሰቶች በትንሹ 8253 ተጎጂዎች ተመዝግበዋል። ከነዚህ ውስጥ 1106 ሲቪሊያኖች በአማራ ክልል፣ 366 ሲቪሊያኖች በኦሮሚያ ክልል ተገድለዋል። በ5 ወራት ብቻ ከ250 በላይ ሰላማዊ ሰዎች በድሮን ተገድለዋል። ከላይ ለማሳያ በሪፖርቱ የተካተተው የተጎጁ ሲቪሎች ቁጥር ሲሆን አክቹዋሊ የተጎጂዎች ቁጥር ግን ከዚህም የሚበልጥ ነው። እነዚህ የተንሰራፉ የመብት ረገጣዎችና ከህግ ውጭ ግድያዎች በፈረንጆቹ 2024-25 ዓመተ ምህረት ተባብሰው ቀጥለዋል። የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ህፃናትን ጨምሮ ሲቪሊያኖች እየተገደሉበትና የሲቪሊያን ተቋማት እየፈረሱ እንደሆነ ቢቢሲን ጨምሮ በዓለም አቀፍ ሚዲያዎች ተዘግቧል። በተጨማሪም ሪፖርቱ የዴሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሐሳብን በነጻነት የመግለጽ፣ የመሰብሰብ፣ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን በአጽንኦት አመላክቷል። ጋዜጠኞች፣ አክቲቪስቶች እና ሰላማዊ ዜጎች እውነትን የመናገር መብታቸውን በመጠቀም ተጠያቂነት እንዲሰፍን በመጠየቃቸው ብቻ ማስፈራራት፣ እንግልት፣ ስደት፣ እስራት እና አለፍ ሲልም እገታና አስገድዶ መሰወር ይደርስባቸዋል ይላል ሪፖርቱ። ለምሳሌ ያለመከሰስ መብት ያላቸው አማራ የሆኑ የፌዴራልና የክልል ህዝብ እንደራሴዎች የሆኑት አቶ ክርስቲያን ታደለ፣ አቶ ዮሐንስ ጓያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። የተቃዋሚ ፓርቲ አመራሮች የሆኑት የአብን ስራ አስፈጻሚ ኮሚቴ አባል ዶክተር ቴዎድሮስ ኃይለማርያም፣ የኢዜማ የቀድሞ ሊቀመንበር ዶክተር ጫኔ ከበደ ከታሰሩ 2 ዓመት ሊሞላቸው ነው። በተመሳሳይ በርካታ የአማራ ጋዜጠኞች እንደ ምሳሌ መስከረም አበራ፣ ገነት አስማማ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት፣ የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳይ ብቸው፣ ፕሮፌሰር ማረጉ ቢበይን፣ ዶክተር ዘሪሁን ባህሪ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ገብረአብ አረሙ፣ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን እና ጠበቃ ለልይ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ። የዘገየ ፍትህ እንደተነፈገ ይቆጠራል እንዲሉ የፍትህ ስርዓቱ ዛሬም ቀልጣፋና ፍትሃዊ ውጤት ማምጣት እንዳልቻለ አመላካች ነው። በኢህአዴግ ጊዜ ይደረግ እንደነበረው ሁሉ ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ያርቋቸዋል። በጦር ሜዳ እያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አባላት ጠር ፖሊሲዎች በግላጭ የሚያሳይ ነው። የአማራ ክልሉን ጦርነት ተከትሎ ለ10 ወራት የቆዩ አስቸኳይ ጊዜ አዋጅ በታወጀበት ባለፉት 20 ወራት ውስጥም በሺዎች የሚቆጠሩ አማራዎች መታወቂያቸው እየታየና በብሔር እየተለዩ ኢተኒክ ፕሮፋይሊንግ እየተደረጉ ታስረዋል። ኢሰብአዊ ለሆኑ አያያዞች መጋለጣቸውንም መንግስታዊ የመብቶች ተቋም ኢሰመቁና ዓለም አቀፍ ድርጅቶች ጭምር ገልጸውታል። የአስቸኳይ ጊዜ አዋጅ ከተጠናቀቀ በኋላ ባለፈው ወር በመዲናችን እስከ ተካሄደው የአፍሪካ መሪዎች ጉባኤ ድረስ የአማራ ልጆች ጅምላ ስር አልቆመም። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባወጣው ሪፖርት ውስጥ የተካተቱ አብዛኛዎቹ የመብት ጥሰቶች መንግስታዊ ተቋም በሆነ የኢትዮጵያ ሰብአዊ መብቶች 2016 ሪፖርት በምርመራ ጭምር የተረጋገጡ ናቸው። በተጨማሪም ኢሰመጉ፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዋች፣ ሲፒጄ እና የአውሮፓ እና የአሜሪካ ኤምባሲዎች ጭምር ባወጣቸው ሪፖርቶች እና መግለጫዎቻቸው አሳሳቢነታቸውን ገልጸዋል። መንግስታዊ ኢሰመጉ ጥቅምት 13 2017 ባወጣው ሪፖርትም በአዲስ አበባ በአማራና በኦሮሚያ ክልሎች የተለያዩ አካባቢዎች በርካታ ዜጎች ያስገድዶ መሰወር ወይም ፎርስድ ዲስአፒራንስ ሁኔታ ሊያቋቁም በሚችሉ እና ያሉበት ሳይገለጽ በተራዘመ ስር ውስጥ እንደሚገኙ ተመላክቷል።
የፖለቲካ ምህዳሩን ስናይ ደግሞ ተዘግቶ ምንም አይነት የተቃውሞ ድምጾች እንዳይሰሙ ከፍተኛ የመብቶች ይመቃ እየተፈጸመ ሲሆን በብልጽግና የሴፍቲኔት ፓኬጅ ውስጥ ያልተካተቱ ጥቂት የተቃውሞ ድምጾችም ሳፎኬት ተደርገው በደመነፍስ ለመተንፈስ እየተፍጨረጨሩ ነው። እነዚህ ሁሉ ዓለም አቀፍና ሀገር አቀፍ ተቋማት የሀገራችን የሰብአዊ መብት አያያዝ አስስቧቸው ሪፖርታቸውን የሚያወጡት የሚመለከታቸው የመንግስት አካላት ትኩረት አድርገው ችግሮች እንዲፈቱ እንዲያደርጉና መንግስቶም አፋጣኝ እርምጃ ወስዶ እንዲስተካከሉ እንዲሁም ተጠያቂነት እንዲሰፍን ነው። የህዝብ ተወካዮች ምክር ቤትም አንድም ቀን እንኳን ሁኔታውን በተመለከተ በምክር ቤቱ ስብሰባዎች አጀንዳ አድርጎ አለመወያየቱ፣ ሁኔታውን በተመለከተም በአስፈጻሚው ላይ በቂ ክትትልና ቁጥጥር አለማድረጉ፣ በህገ መንግስቱ በተሰጠው ስልጣን መሰረት አንድም የእርምት እርምጃ አለመውሰዱ በታሪክና በትውልድ ፊት ተጠያቂ የሚያደርገው ነው። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከላይ ያለውን የሀገሪቱን ነባራዊ ሁኔታ የተመለከተ ረጅም ትችት ያቀረብኩት ለጥያቄ መቅድም እንዲሆነኝ እንጂ መቼም ብልጽግና ስለ ሀገራዊ ችግሮቻችን አላይም፣ አልሰማም፣ አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። ብልጽግና የሚታየው ጦርነት፣ የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ፣ ከተናገረም ወይ ደረቅ ፕሮፓጋንዳ ወይም ነጭ ውሸት ነው። በመካከል የከሱና የመነመኑ እውነቶች የሉም ማለት ግን አይደለም። ወደ ጥያቄ ስገባ ባለፉት 7 ዓመታትና ከዚያም በፊት ባሉ አስርት ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ በአፋር፣ በትግራይ፣ በደቡብ፣ በቤንሻንጉል ጉሙዝ፣ በጋምቤላና በሌሎችም አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች ግሮስ ሂውማን ራይትስ ቫዮሌሽንስ፣ በሰብአዊነት ላይ ለተፈጸሙ ወንጀሎች ክራይም አጌንስት ሂውማኒቲ፣ የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን መንግስቱ እውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው? የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸሙ ወንጀሎች እንዲለዩ አትሮሲቲ ዲተርሚኔሽን እና በስማቸው እንዲጠሩ መደረግ አለበት። ከዛም ጥፋት ፈጻሚዎችን ለፍርድ ማቅረብና ተጎጂዎችን መካስ ወዘተ የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ ይችላል። እንደ ሀገራዊ ምክክር ኮሚሽን አይነት ሂደቶችም የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች፣ አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት። የሰሜኑን ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስቱ ሲሆን አሁንም በተለያዩ የሀገሪቱ አካባቢዎች ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠየቅም የሚወድቀው በፌዴራል መንግስቱ ላይ ነው። ሰብአዊ መብት አያያዝ አስስቧቸው ሪፖርታቸውን የሚያወጡት የሚመለከታቸው የመንግስት አካላት ትኩረት አድርገው ችግሮች እንዲፈቱ እንዲያደርጉና መንግስቶም አፋጣኝ እርምጃ ወስዶ እንዲስተካከሉ እንዲሁም ተጠያቂነት እንዲሰፍን ነው። የህዝብ ተወካዮች ምክር ቤትም አንድም ቀን እንኳን ሁኔታውን በተመለከተ በምክር ቤቱ ስብሰባዎች አጀንዳ አድርጎ አለመወያየቱ፣ ሁኔታውን በተመለከተም በአስፈጻሚው ላይ በቂ ክትትልና ቁጥጥር አለማድረጉ፣ በህገ መንግስቱ በተሰጠው ስልጣን መሰረት አንድም የእርምት እርምጃ አለመውሰዱ በታሪክና በትውልድ ፊት ተጠያቂ የሚያደርገው ነው። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከላይ ያለውን የሀገሪቱን ነባራዊ ሁኔታ የተመለከተ ረጅም ትችት ያቀረብኩት ለጥያቄ መቅድም እንዲሆነኝ እንጂ መቼም ብልጽግና ስለ ሀገራዊ ችግሮቻችን አላይም፣ አልሰማም፣ አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። ብልጽግና የሚታየው ጦርነት፣ የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ አብይ እግዚአብሔር ወአብይ ኃይሉ
ንጉሥ ዶክተር አብይ እግዚአብሔር ወአብይ ይበቃል። አባ ይበቃል። ለሌላ ጊዜ ያርጉት። አይ ቲንክ በመጀመሪያ ደረጃ በእውነት ለመናገር ከሆነ በዚህ አጋጣሚ ወንድማችን ዶክተር ደሳለኝ ጫኔ ሁላችንም በዘመናችን የምናስታውሰው በእንዲህ አይነት የጨለማ ጊዜ በእንዲህ አይነት ስሜታዊ በሚያደርግ ዘመን የሚሰራውን ግፍ ሁሉ በአጠቃላይ በጅምላ ተመካክረው ያደረጉት በሚመስል ደረጃ ሊናገሩ የሚገባቸው ሰዎች ሁሉ ችግሩን እያወቁት እያዩት የሚያስፈልገውን መፍትሄ ለመስጠት የሚያስችል የከተማ ውስጥ የማስተባበር ስራ መሰራት ሲቻል ብዙ ነገሮች ምናልባት በአጭር ጊዜ ውስጥ አሁን ይጀመራሉ ብዬ አስባለሁ እና እነሱ ነገሮች በጎደሉበት ሰዓት በእውነት የሚገርም ሁላችንም በታሪካችን የማንረሳው የተፈጸመውን በደል ለቅሞ ነቅሶ በመረጃ ያቀረበ ንግግር ስለሆነ የታሪካዊ ንግግር ነው። በዚህ አጋጣሚ በእውነት ዶክተር ደሳለኝ ኩራት ሊሰማህ ይገባል። ሰው በኖረ ጊዜ በዚህ ደረጃ መኖር ከሌሎች ሁሉ አኗኗሮች ሁሉ የተለየ ነው የሚሆነው። ይሄ ዋጋ ይከፈልሃል፣ ምንም አጠራጠር፣ ይሄ ዋጋ ይከፈልሃል። በጣም በነፃነት የምትኖርበት ጊዜ ሩቅ አይደለም። በነፃነት መኖር ማለት እንደ ሰው ግዴታን መወጣት፣ እንደ ሰው ግዴታውን በአግባቡና በስርዓት የሰው ልጅ መዝኖት ልክ ነው ብሎ በሚያምንበት ማጆሪቲ ሰው በሚያምንበት ልክ የኖረ ሰው በጣም ያኔ ነው የተረጋጋ የነፃነት ኑሮ መኖር የሚቻለው እና እኔ በጣም ትልቅ ነገር ነው። በሌላ በሁለተኛ ደረጃ የሰው ይሁን ምላሽ ከማሰማቴ በፊት ለእንደዚህ አይነት ንግግር ቀላል ንግግር እንዳይመስላቸው። አንደኛ መጀመሪያ ይሄን ንግግር ቀድሞ ነው የተሰጠው ለአብይ አህመድ፣ አዳምጦታል፣ ተዘጋጅቶበታል። ይሄን ነገር ብናገርበት የሚያናግረኝ 2 ሰዓት መናገር አለበት ይሄ ሰውዬ። ስለዚህ ሊያናግረኝ ይችላል፣ እንዲያውም እንዲህ አይነት ስሜቴን እንዲህ አይነት ሐሳቤን ልገልጽበት ይችላለሁ ብሎ ጥያቄውን ደግሞ በፈለገው መልክ አጣሞ አንሸራሞ በፈለገው መልክ አይነት ትርጓሜ ሰጥቶ ምናምን ነው የሚመልሰው። እንደ ጥያቄን እኮ አሳስተሃል፣ ልክ አይደለም፣ እንደዛ ነው ያልኩት ምናምን ብሎ የሚከራከረውም የለም። ስለዚህ እንደፈለገ ለመናገሪያ እድልም ስለሚሰጠው ያንን እንግዲህ ተስፋ አድርጎ ነው የመረጠው። ምላሹ ውሃ ይቋጥራል ወይ? እንኳንም ጥያቄው የቀረበ እንኳንም ምላሽ የሰጠ። ምክንያቱም ዞሮ ዞሮ ፈራጁ እኔ ትንታኔ ሳይሆን የእናንተ የአዳማጮች ጉዳይ ነው እና አዳምጣችሁ ጥያቄውንም በልኩ መዝኑ፣ መልሱንም በልኩ መዝኑ። ግን ሲስተሙን ግን መረዳት ያስፈልጋል። ማወቅ የማታውቁ ሰዎች ካላችሁ ማለት ነው። ይሄ እንዲህ አይነት ብዙ ጽሁፎች ይቀርቡለታል። መናገር የማይፈልገውን ይተዋል፣ መናገር የሚፈልገውን ነው የሚያቀርበው። እና እንግዲህ አብይ በዚህ ጉዳይ ላይ መልስ ብሰጥ የኔ መልስ ሚዛን ይደፋል ብሎ ስላሰበ አቅርቦታል። እኛም ሁለቱን እናቀርብና ፍርዱ ለእናንተ ይሆናል። እያንዳንዷ ለሱ የሰጠው ምላሽ የሚገርም ነው። የኖራችሁበትን ኑሮ ነው እየካደ መልስ የሚሰጠው፣ ታዩታላችሁ። ግን ወደ መልሱ ከመሄደ በፊት ሁላችሁም የዶክተር ደሳለኝ ወዳጆች ምላሽ መስጠት አለባችሁ። በፖለቲካ ውስጥ ለእንደዚህ አይነት ነገር ተቀናቃኝ ዝም የሚል አይምሰላችሁ። ይሄኔ ስንት አይነት የጥላቻ ጽሁፎች ደርሶታል። ስንት አይነት የጥላቻ የማስፈራሪያ ስልኮች ደርሰውታል። ስንት አይነት የሶሻል ሚዲያ ምናምን ውርጅብኝ ደርሶበታል፣ በእነሱ ካምፕ ማለት ነው። ምክንያቱም አንዱ ሲስተማቸው እንዲህ በአደባባይ ጉሮሯቸውን አንቆ የሚሟገት ሰው ሲገኝ ከቻሉ ያስሩታል፣ ያጠፉታል፣ ይገሉታል። ካጡ ደግሞ ሰው ቀጥሮ ያስከስሱታል። ወር ማያደርጉት ነገር የለም። ጊዜህን በሙሉ ለራስህ ስትከላከል እንድትኖር ያደርጋሉ። ይህንን የሚያደርጉት ደግሞ ምንድን ነው? በተፈጥሯችን የመደገፍ ባህላችን ሁላችንም ቀዝቃዛ ስለሆነ ኢንክሉዲንግ አሁን መንግስት ቀጥሮ እንዲቃወሙ የሚያደርጋቸው ሰዎች እኮ እርግጠኛ ነኝ በግላቸው እነሱ የሚወዱት የመደገፍ ባህል ኖሯቸው አለም። ግን አደራጅተህ ስታሰራ ታደርገዋለህ። ተደራጅተው ገንዘብ ተከፍሏቸው ስራቸው ሆኖ ስለሆነ የሚሰሩት ይሄኔ ብዙዎቹ ቁም ስቅሉን ለማሳየት የማይሄዱት ነገር የለምና በዚህ አጋጣሚ ይሄ ነገር ያስደስታችሁ። ዶክተር ደሳለኝ በትክክል ሰርቷል ብላችሁ የምታምኑ በወዳችሁ አትውደዱት። ጻፉ፣ በአደባባይ ያውጡ። በየቲክቶኩ፣ በየትዊተሩ፣ በየሶሻል ሚዲያው ድምጻችሁ መሆኑን ምስክርነት ስጡ።
ያንን የምትወዱትና የምታደንቁትን ምስክርነት በሆዳችሁ ይዛችሁት ብትቀመጡ አንድም ከወዳጅ ምንም ሳትሰማ ከጠላትህ በየጊዜው ሮሮ ስትሰማ ችግር አለ። ሰው ነህ እኮ ማንም ቢሆን ሰው ነው። አንደኛ እሱ ነው። ሁለተኛ ደግሞ ለአደባባይ ፍርድም እሱ በተናገረው ላይ የተሰጡ መልካም ነገሮች ከሌሉና እሱ በተናገረው ነገር በጣም ስህተት የሆኑ የሚያወግዙ ነገሮች ከበዙ አገዛዙ የሚጠቀሙ ለዚህ ነው። ለዚህ ነው የሚያፍነን። ለዚህ ነው ሚዲያ ላይ እንዳንወጣ የሚያደርገን። ለዚህ ነው ተባብረን በአደባባይ ወጥተን እንዳናሰማ የሚያደርገን። ለምን? የሱን እያሳየ ነው። የኛ ግን እየተደበቀ ነው፣ እንዳይሰማ እንዳይታይ። አንዳንዱም በራሳችን ድክመት ባለማሰባችን ምክንያት። ስለዚህ የአብይን ምላሽ አሰማለሁ። ግን የምትጽፉ የምትሉ ሁሉ አይ ቲንክ ይሄ ዶክተር ደሳለኝ ንግግር እንደኔ ልባችሁን የነካ ምላሽ ስጡ፣ ምላሽ ስጡ፣ ጻፉ፣ ምስጋናችሁን አሳዩ። ቃላችሁ ድምጻችሁ የእናንተ ሐሳብ እንደሆነ መስክሩ። ይሄን ነገር አትርሱ። መደገፍ ከመቃወም በላይ ጉልበት አለው። እንግዲህ አብይ ነርቡ ተነክቷል። ምን እንደሚል ስሙት። ክቡር ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር፣ ለዚህ ምክር ቤትም ክብር ሲባል አንዳንዶቹን ነገሮች በግርድፉ አንስቼ አልፋለሁ። አንደኛ ይሄን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየኸውም አልሰማውም አሉት። በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች፣ አሮጊቶች በንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት? አዝማች አልነበሩ እንደ እርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ። ሌላ በጣም የገረመኝ ጉዳይ የዚህ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊት አውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊት አውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትናን ናፋቂዎች፣ ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን። ጉዱ ካሳዎች ነን። ይሄንን እሳቤው ቆይ አይ እንደ ፓርላማው ዝም ብለህ አትናገርም። በመጀመሪያ ደረጃ ጥያቄውን ቀይረህ ነው የምትናገረው። ብዙ ሰው ልብ ሊለው ይገባል። የትግራዩ ጦርነት ብሎ በማለቱ ምን ነው የትግራዩ ጦርነት አሉት? ምን ይበለው? ያወዝ የትግራይ ጦርነት ሌላ ምን? ትግራይ ውስጥ ነው የተጀመረው ጦርነቱ። የትግራይ ጦርነት ነው የዛ ጦር መጠሪያው። ምንም የቀየረ የጦርነቱ ዋና አዝማች እርሶና የእርሶ ድርጅት አልነበሩም ወይ? እንዴት አሁን ነጥለው የትግራይ ጦርነት አሉት? ወደዛ ምን በዛ ጦርነት አንተም ተሳትፈሃል፣ ያንተም ድርጅትህን ተሳትፈሃል ብሎ ለማለት ጦርነቱን የትግራይ ጦርነት ነው አይደለም ማለት በዛ ጊዜ እርሶም ተሳትፈዋል። አንድ ነገር ነው።
ድርጅቶም ተሳትፈዋል፣ ሌላ ነገር ነው። ያንን ለመንደርደር ግን የሄደበት ኢንሰርሽን ከመሀል ያስገባት ሐሰት የትግራይን ህዝብ ነጥሎ እሱን ወደ ትግራይ ወዳጅ አድርጎ የነገሩ ነገር ባለቤት እንዳልሆነ አድርጎ ዋና መሪ እናንተ አልነበራችሁም ወይ? ወል የዛ የትግራዩ ጦርነት መሪ ዶክተር ደሳለኝና ድርጅታቸው ከሆኑ ጠቅላይ ሚኒስትር ነበርክ እኮ ለምን አላስቆምከውም ነበር ታዲያ? ያንተ እያለ እነሱ ጦርነት አወጁ ማለት ነው። እንዴት ነው የሚቻለው? የትግራይ ጦርነት ነው፣ ስሙ ልትቀይረው አትችልም። በዛ ጦርነት ላይ ደግሞ ተሳትፈዋል፣ ሁሉም ሰው ተሳትፈዋል። ግን መሪው አንተ ነበርክ። ማን ነበር ዝመት ክተት ምናምን ብሎ ያወጀው? ስለዚህ አንደኛው እሱ ነው። የሁለተኛው እንግዲህ ወደ ብሔር ነገር ይዞት ለመሄድ ሲፈልግ በቄስ ሞገዜ ሙገሳ የሚወድ ነው ብልጽግና ነው ያለው። ብልጽግና ፓርቲያችሁ ነው ያንን የሚወደው። የእኛን ሰፈር ፊት አውራሪ መሸሻ የሉም የሚለው መልስ የብልጽግና ሰፈር የት ነው? ቄስ ቆይ ቢሳላሪ መሸሻ ያሉት አማራ ክልል ነው። የብልጽግና ሰፈር አማራ ክልል አይደላችሁም ማለት ነው ነው ማለት ነው። እናንተ ሰፈር ቄስ ሞገሴ የማያስፈልገው ፊት አውራሪ መሸሻ እናንተ ሰፈር ስለሌሉ ከሆነ እንግዲህ የጠየቀው ብልጽግና በቄስ ሞገሴ መሞገስን እንደሚፈልገው ነው ያለው። አብይ አህመድ በቄስ ሞገሴ መሰለፍን መሞገስን እንደሚፈልገው ነው ያለው። እኛ ሰፈር ፊት አውራሪ መሸሻ ስለሌሉ ቄስ ሞገስ ምን ያስፈልጋል ብለህ ያልከው ሰፈርህ በማን ነው? በአንተ ከሆነ ኦኬ፣ እኛ ኦሮሞነንና ፊት አውራሪ ምናምን ስለሌለን ቄስ ሞገስ እኛ እናቅም ነው። አንተን ከሆነ የወሰድከው ፓርቲውን ከወሰድከው ብልጽግናን ከሆነ ብልጽግና አማራ ክልል የለም እያልከን ነው ማለት ነው። ምክንያቱም ብልጽግና ከሆነ ያው አማራ ክልልም ያለው ነው። ስለዚህ ነገሮችን በሚመቹህ ነገር ነው የወሰድክ ያለው። እኛ ጉዱ ካሳንን ብለህ ስትል ጉዱ ካሳ ባላባቶችን ይቃወም ነበረ በዛ ጽሁፍ ላይ። ያ ጽሁፍ በነገራችን ላይ ከባላባቶች ውስጥ አንዳንድ ክፉ ባላባቶች ስለነበሩ የአንዳንድ ክፉ ባላባቶችን ገጸ ባህሪ የተላወሰ የግለሰብ ድርሰት ነው። እናንተ ችግራችሁ ድርሰትን እውነት ታደርጋላችሁ። ልክ አኖሌን እውነት እንዳደረጋችሁት ማለት ነው። ጥጥ ቆረጣን ድርሰትን መመሪያ ህገ መንግስት ምናምን አድርጋችሁ ጽፋችሁ እውነት እንዳደረጋችሁት ያንንም ድርሰት እውነት ለማድረግ የፈለክ ይመስላል። እና እኛ ባይሆን ጉዱ ካሳንን በፊት አውራሪ ላይ ያመፀ ስለሆነ ወይም ደግሞ በጋብቻው ላይ አትመጥነኝም ስለተባሉ እኛ ባይሆን ጉዱ ካሳንን አትመጥኑም የተባልንን ነው ለማለት የፈለከው። መጨረሻም ላይ ደግሞ እኛ የድሮ ናፋቂ አይደለንም፣ የድሮን መለስ አይደለንም። እየደጋገምክ ግን ጥንት ታፍራ ተከብራ የኖረች ሀገራችን ስትል እሰማለሁ እኮ። ታላቋ ሀገራችን አባቶቻችን የደከሙላት ምናምን ስትል ሲመችህ እኮ ያኔ ጥንቱን ስታደንቀው ትላለህ። እሱን መናፈቅ ነውር ነው፣ ክልክል ነው። የነዋት አንተ ጋዜጠኛ ላይም ኢንተርቪው መደረግ ማትፈልገው ዋን ቱ ዋን ዲስከሽን ክርክርም አቅምህን ስለማታደርገው እንደዚህ ብሎ መልስ ይሰጠኛል ብለህ ስላላሰብክ እና እንደማይሰጥህም እርግጠኛ ስለሆንክ እንደፈለክ እንደዚህ አጣመህ ተናግረህ ተረተርህን ተናግረህ ትሄዳለህ። አንድ ነገር ግልጽ ያረከው ነገር ምን መሰለህ? ድብና አድርጎ ቆንጥጧል፣ አሙሃል ቆንጥጫው። እንዲህ የማይመጥን ነገር ዋሽተህ ቀጥፈህ እንደ ድራማ መስመስለህ መጠህ መድረኩ ያንተ ነው እንደፈለክ እንድትናገር የተገደድከው ማሰቢያህን ስለመታው ነው። ማገናዘብ አልቻልክም። ምንም የሚያሳየው ነገር እኔም እንኳን ትንሽ ቆጣ ብዬ ነው እየተናገርኩ ያለው። አንዳንዴ እንደዚህ ነው፣ ትንሽ ሰው በሐሰት ሸንቆጥ ሲያደርግህ እንትን ያለው ነገሩ እና አንተም እንደዛ አይነት ስሜት አለ እና በሐሰት ነው የመታኝ ብለሃል ብለህ ነው የምታስበው። ያ ነው ያበሳጨህና ወጥተህ ማንነትህን ለማሳየት የሞከርከው ማለት ነው። እና እንዲሁ ዝም ብሎ ተናግሮ መሄድ ስለሚፈልግ ነው። ቀጥል እስቲ፣ ቆይ ትንሽ አንላቀቅም። እዚህ ቤት የነበሩት ሐዲስ ዓለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። እንግዲህ ተመልከቱ። የስ ዶክተር ደሳለኝ አማራ ነው፣ አንተ አማራ አይደለህም። ለማለት የፈለግከው እንግዲህ ቄስ ጎበዜን የሚፈልጉት ፊት አውራሪ ናቸው። አንተ የፊት አውራሪ ዘር ነህ። እኔ ፊት አውራሪ አትመጥነኝም ብለው በዘሩ ወይም በድህነቱ ምክንያት የከለከሉት ጉዱ ካሳ ነኝ እያልከን ነው። ሪሊ ብልጽግናን ጦርነት ናፋቂ ነው፣ ልማት አመጣለሁ ያለው ያመጣው ነገር የለም፣ አገሪቱን ማረጋጋት አልቻለም ከሚለው ጋራ
የፍቅር እስከ መቃብር ድርሰት መልስ ይሆናል ብለህ ተረት ለመተረት የሄድክበት ርቀት አንድ ጠቅላይ ሚኒስተር በፓርላማ በልማት ትክክል አይደለም ሲባል በልማትማ የልማት እንትናችን እንዲህ የነበረው በቁጥር እንዲህ አድርገን እዚህ ቦታ እንዲሰርተን እንዲህ ብሎ ቁጥር ያሳያል። እሱንም ቢሆን መፍጠር ይቻላል፣ ግን እንደሱ አድርጎ ነው መመለስ ያለበት። በሰላምም ቢሆን ተመልከት፣ የተረጋጋ እንዲህ አድርገን በዚህ ቦታ ብጥብጥ ነበረ እንዲህ አድርገን ነገሌ እንዳስታርቀን እንትናን አስረን እንዲህ አድርገን ሰላም አውጥተናል። የታሰሩ ካለም ይኸው 8 ወር የፈጀው በዚህ ምክንያት ነው። ዓመት 2 ዓመት የፈጁት 4 ዓመት የፈጁት 7 ዓመት ሙሉ የታሰሩት ምናምን ብለህ እሱን ትመልሳለህ እንጂ ጠቅላይ ሚኒስትር የሆነ ሰው ፓርላማ ላይ ቁጭ ብሎ ለተጠየቀበት ጥያቄ የጉዱ ካሳን ተረት አውጥቶ መልስ ይሆነኛል ብሎ ማለት ለዚህ ነው እኮ ለጠቅላይ ሚኒስትርነት አትመጥንም የተባልከው። ነው የተማርከውም ትምህርት ፌክ ነው የተባልከው። መረጃ ያላቸው ነገሮች ናቸው እየቀረቡብህ ያለው እና ጥያቄውን ቀይረ በዚህ መልክ መመለስ ስትፈልግ የሚያስቆም ሰው እንደሌለ እርግጠኛ ስለሆንክ በየትም ሀገር ዲቤት ዋን ሳይድ አይደለም። ጥያቄ ጠይቄ ያለው መልስ ሰጥተኛል። ለመልሱ ደግሞ አቋርጬ ነው እንደዚህ ነው እላለሁ። ከዛ በኋላ መመለሳለህ። በአንተ ጋር እንደዛ የለም። መርጠህ ጥያቄውን እንዲሰማ ያደረግከው እንዲህ የምናገረው ነገር ሚዛን ይደፋልኛል ብለህ ነው። ግን ደግሞ እንደምትሰማን እርግጠኛ ስለሆንኩ ነው የምናገረው። ምክንያቱም በዚህ ፓርላማ ንግግር ላይ ሙሉ እንድትሰሙ ትፈልጋለሁ። አይኖ ጊዜያችሁ ማጥፋት ይሆናል። ስትሬት ነው ለእኛ ምላሽ የሚሰጠው ለዚህ በሚዲያ ላይ ለምንሰራ ሰዎች በእያንዳንዷ ነገር ላይ በእያንዳንዷ በስንዴው ላይ የተናገረውን አይታችሁታል። አሁን እንደገና ማሰማት አለብኝ። ለጋዜጠኞች ነው ምላሽ የሚሰጠው፣ ያዳምጣል። በእያንዳንዷ ነገር ላይ የምናረጋትን ነገር ኮት እያደረገ ምላሽ ሰጥቷል። በፓርላማው ላይ ስማችን መጥራት ነው የቀረው። ከምር ነው የምላችሁ እና እንደምትሰማ እርግጠኛ ስለሆንኩ እንዲህ ነው ህዝብ ምላሽ የሚሰጥህ። መንግስታችን ለክሪቲክስ በጣም በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው። ይሄ ዘመን ነው ጫኔ። አሁንም ቢሆን ብልጽግና ስለፈቀደ አይደለም። አያንተ የመጣህበት ዘመን ኢንተርኔት የሚባል ተከፍቷል። አታቅም? ኦኬ። ቲክቶክ የሚባል ተከፍቷል። አታቅም አንተ? እሺ። ዩቲዩብ አታቅም? ፌስቡክ አታቅም? እነዚህ ሁሉ አሁን ነው የተከፈቱት። አየህ፣ እነዚህ ሁሉ ባልነበሩ ጊዜ ሰዎች በእነዚህ ሁሉ አይናገሩም ነበር እና አይሰማም ነበር። እንደዚህ ምን ሰዎች አይቃወሙም አይደል? በጣም በርካቶች በሚችሉት መልክ ይቃወሙ ነበር። ለዛውም አሁን በአደባባይ ወጠን የመቃወም ባህላችንን ደበቀብን፣ በውስጥ እንድናደርገው ተደረገ። አንዱም ይመስለኛል ሪላቲቭሊ ሰላማዊ ሰልፉ ምናምኑ እየቀነሰ የመጣው በጽሁፍ መቃወም በጽሁፍ መጮህ ምናምን ስለሚቻል እሱ እንደ ኦልተርኔቲቭ አይቶት ይሆናል። የእሱ እድል ባልነበረ ጊዜ እኮ እየተገደለም ቢሆን ይሰለፍ ነበር። ያ እኮ ሀሳቡን ለመግለጽ በተለያየ ቦታዎች ስላልፈቀዱለት መንግስት ስለከለከለው ብቻ አይደለም፣ ቴክኖሎጂውም ስላልነበረ ነውና እንደው አንተ እንደፈቀድክ አድርገህ አታወራው። የተጠቀሙት ኢንተርኔትን ነው እንጂ ብልጽግና የሰጠችውን ፈቃድ አይደለም። ለመዝጋት ሞክረሃል። ኢኮኖሚውን ክራሽ ያደረግብህ ከፍተሃል። ስቲል የዘጋህባቸው ቦታዎች አሉ። አማራ ክልል ስቲል ሙሉ ለሙሉ ዝግ ነው፣ የተከፈተ ነገር አይደለም። አዲስ አበባ ላይ ዲፕሎማቶች ምኖች ስለሚሉብህ ነው የተከፈተውና ሰው ብልጽግና ነፃነት ሰጥቶት ሳይሆን ቴክኖሎጂ የሰጠውን ነገር አንተ እንደሰጠህ አድርገህ ማውራት ትክክል አይደለም። ፓርላማው ላይ ነው አስቁም ይሄንን የምጠይቅህ። ይቻላል? አይቻልም። እሺ፣ ሀሳብ በመግለጽ ሰው ይታሰራል ላሉት እርስዎ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ ነኝ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም ፓርላማ ውስጥ። አየህ፣ ቀጥል። ግን የለም ነበርንበት፣ እናውቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን በትጥቅ በ2 ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉትም ነበር። በመሳደብ አይደለም፣ ከዚያ አልፎ በኃይል የተመረጠን መንግስት መናት። እንግዲህ እንደምትሰሙት ዶክተር ደሳለኝ ጫኔ በውጪ መንግስታት ሁሉ በተለያዩ ሚዲያዎች ሁሉ ተነቅሰው የተተቹ
የአገሪቱን ችግሮች ነው ለቅሞ ያወጣው። እያንዳንዱ ዶክተር ደሳለኝ የተናገራቸው ነገሮች ህዝቡ የኖራቸው ናቸው። መረጃዎቻቸው ተግባራዊ የሆነ በአይን የሚታዩ ናቸው። አንዳቸውም ስድብ አይደሉም። የህዝብን ችግር ነው የተናገረው። የህዝብን ችግር መናገርን እንግዲህ ስድብ ነው የሰደባችሁን ብሎ መመለስ የት ላይ ነው ስድቡ? ጠቅላይ ሚኒስትር አቁም እንዲያቁም ማን አቁም አብዮት አቁም እና ስድቡን ንገረኝ የት ላይ ነው ስድቡ ብሎ የሚጠይቀው ስለሌለ በጣም ጊዜ ወስዶ መረጃዎችን አካቶ በተግባር በአይናችን ያየናቸውን ስህተቶች ነቅሶ ጽፎ እውነተኛ የሆነ ነገር ይዞ የቀረበን ሰው ስድብ ነው ይሄ ብሎ በመቀየር ለስድቡ ምላሽ መስጠት ጀመረ ማለት ነው። ማን ያስቆመው? አረ ስድብ አይደለም። የትኛው ነው ስድቡ? የትኛው አረፍተ ነገር ነው ስድቡ መባል አለበት። እንዲያውም ያስፈራራው አንተን መልስ ከመስጠት ይልቅ እንዲያውም ትንሽ ጨማምርህበት ቢሆን ትታሰራል። ምን አመጣው? በፓርላማ ስነ ስርዓት የቀረበልህን ጥያቄ ምላሽ ትሰጣለህ እንጂ እንዲጨምረህ ቢሆን ዶሮ አለቀህ ነበር አይነት አታካራና እንዲህ አይነት ምልልስ በፓርላማ እንዲደገር መፍቀድህ ኦኬ ልምድ ስለሌለህ ነው። እሺ ልተው ጨምርበት ነው ጸብ የሚመጣው። ዩቲዩብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታሰሩ ያሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። በዩቲዩብ የተናገረ ሁሉ ጋዜጠኛ የሆነበት ዘመን ያ በዩቲዩብ ጋዜጠኞች ይናገራሉ። በዩቲዩብ የቀረቡት በሙሉ የጋዜጠኞች ሪፖርት አይደሉም፣ ግን ጋዜጠኞች በሙሉ በዩቲዩብ ይናገራሉ። ምን አይነት ፋክት ነው እያወራ ያለው? የሚገርም እንደዚህ ሰዎች ጋዜጠኞች ናቸው፣ የሚናገሩት በዩቲዩብ ነው። ምክንያቱም ዩቲዩብ የከፈተው ፕላትፎርም ለጋዜጠኞች የሚመች ስለሆነ። በነገራችን ላይ እንትኑን አንብበዋል? ክሱን አላነበብከውም? በከፈቱት ዩቲዩብ ቻናላቸው ላይ ጋዜጠኛ ከሌ ያስተላለፉት ሪፖርት ትክክል አለ ምናምን እኮ ነው የሚለው። አይ ቲንክ አይነግሩህም መሰለኝ እሱንም። ክሱ እኮ ራሱ ኤግዛክትሊ በዩቲዩብ ቻናላቸው ላይ ቀርበው እንዲህ ያሉ ጋዜጠኛ በማለታቸው ጋዜጠኛ ከሌ ነው የሚለው ክሱ ራሱ። በዩቲዩብ ቻናላቸው ወጥተው በከፈቱት ፌስቡካቸው ላይ ከፍተው እንዲህ ብለው ነው የሚለው እኮ ክሱ ራሱ። የሚያስቆምህ የለም፣ ሐሰት ነው የተናገርከው የሚልህ የለም። ቀጥል። ይሄ ሲባል ይሄ መንግስት ሆሊ ነው፣ ምንም አይነት እንከን የለውም፣ ስራው ሁሉ የተቀደሰ ብዬ ልመጻደቅ አልፈልግም። እንደሱ አትለፈዋ። ይሄ ሲባል ይሄ መንግስት የተቀደሰ ነው ምናምን ሁሉ ነገር ብያለሁ አልፍ። ለምሳሌ በልና እስቲ ሁለት የምታፍርባቸው ግፎች ንገረን እስቲ። ለማስወደድ ራስህን አልካደም ለመባል አይ ፈጽሞ ንጹህ ነን እኮ አላለም ለመባል አልከው። ግን ጥቀስና ንገረን እስቲ። ለምሳሌ አንተ የምታምናቸው ስህተቶች የትኞቹ ናቸው? ምክንያቱም ሌላ ጊዜ እንከን የሌለው መንግስት፣ ታይቶ የማይታወቅ መንግስት ታምሬ ቀድመን ብለዋል። አሁንም ወደ ኋላም ትለዋለህ። ምንም በቃ ካለፉት መንግስታት ሁሉ ፓርላማ ውስጥ ነበርኩ ማይፈቀድ ሁሉ የተፈቀደ አሁን እያልክ እየቆጠርክ ነግረሃል። በል እስቲ ካመንክ ዝም ብሎ በቃል ንጹህ ነን እያልኩ ሙሉ ለሙሉ እያልኩ አይደለም ካልክ ተሳስታችኋል። እስከ ስህተቶች ሁለት ንገረን እስቲ። ሶስት አትነግረንማ። ሀሳቢዎች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። በእስርም በክስ ሂደትም በሌላም ጉዳይ መንግስት ሁልጊዜ ራሱን ክፍት አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም። ነገር ግን ሚዛን ሲጠፋ ለሚሰማውም ትውልድ ለእርሶም ፓርቲ ጉዳት ያለው ስለመሰለኝ ነው። ምክንያቱም ይሄ መንግስት አሁን ያለው መንግስት የእርሶ ፓርቲ መንግስት ሆኖ ያቋቋመው ነው። የእርሶ ፓርቲ ሊቀመንበር የኔ ካቢኔ አባል ናቸው። የእርሶ ፓርቲ አመራሮች በአማራ ክልል፣ በአዲስ አበባ ክልል ውስጥ፣ በአዲስ አበባ ከተማ ውስጥ አመራሮች ናቸው። በጋራ የምንመራው መንግስት ነው። ዋው ፈልጌ አንድ እውነት አገኘዋለሁ። የስ እውነትህን ነው። በፓርቲዎች በኩል ይሄ ምናልባት የነሱ ክፍተት ሊሆን ይችላል። ይሄ የምትለው ፓርቲ ግን አለ አሁን በእውነት እየተንቀሳቀሰ ነው አለ። ፓርቲው ሊቀመንበሩ ካንተ ጋር መስራት ከጀመረ በኋላ አንተ ተቃዋሚ ሆኖ ከኔ ጋር እየሰራ ነው ብለህ ክሌም የምታደርገውን ያህል ሰውየው ግን አሁን በተቃውሞ እየሰራ ነው። ያን ፌር የሚሆነው እኮ የንግግርህ እውነት የሚሆነው ያ ሰው ስቲል እየተቃወመህ
ግን አሁንም አብሮህ እየሰራ ቢሆን አንድ ነገር ነው። ይህን ሰው ሹመት ከሰጠህ በኋላ በተቃውሞ ስራ ላይ አይተው ታውቃለህ ወይ? የት ላይ ነው በሱ በሊቀመንበሩ የተጻፈ የብልጽግና መንግስት ይሄን ስራ ያቁም እንዴት ይሄን ይሰራል ብሎ የሞገተህ ፓርቲውን ሰብስቦ አባላቱን ደጋፊዎችን ሰብስቦ ንግግር ሲያደርግ ያየው? አንተ አሁን በርካታ የብልጽግና ሰዎች አድርገሃል። እሱን ከሾምክ ወዲህ በጣም ብዙ የብልጽግና ሰዎች ተገኝተሃል። እስቲ አንድ ይሄ ሰውዬ ያ የምትለውን ፓርቲ ሰብስቦ የተናገረበት ጊዜ፣ በተቃዋሚነት የሰራበት ጊዜ በሁለት ልትጠቀምበት ፈለግ። ልክ ተቃዋሚዎችን ስልጣን የሰጠ ነው እንደዛ ለማለት ይሄ ሰውዬ በተቃውሞ ስራው ቀጠለ ወይ? ተቃዋሚነትን ትቶ ያንተ ባልደረባን ይሆን ዚዝነት አንድም ቀን እንግዲህ ያሳየን እስቲ። አባላቱን ሰብስቦ ሲያወራ ሲወያይ፣ በድርጅቱ ስም ህዝብ ሰብስቦ ሲናገር፣ ተቃዋሚ ብለህ ካልከው ደግሞ ተቃውሞ ሲናገር ተቃውሞ ሲያቀርብ አይተው ታውቃለህ? እንዲህ የሚያስቆመ የለማ። እናንተም ስላላችሁ እኛም ስላለንበት ሰዎችም ስለሆን ስንፍናዎች ይኖራሉ፣ ድካሞች ይኖራሉ፣ መታረም የሚገባቸው ጉዳዮች ይኖራሉ። ለምሳሌ ጦርነት በሚመለከት ወደ ኋላ መለስ ብለው የኢትዮጵያን የ100 ዓመት ታሪክ ይመልከቱ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። እኔ በታሪክ የማውቀውን ሳይሆን በአካል የማውቀውን ግን ላስታውሶ በ83 ገብቶ 84 መንግስት የመሰረተው የኢህአደግ መንግስት እስከ 90 ዓመተ ምህረት ባለው 6 ዓመት ጊዜ ውስጥ መጀመሪያ ከሳውት ሱዳን ኢታንግ ላይ፣ ቀጥሎ ከሱዳን፣ ቀጥሎ ከኤርትራ ውጊያ አካሂዷል። በኋላ የሶማሌውን ሳይጨመር ማለት ነው። በ7 ዓመት ጊዜ ውስጥ በደርግም የሚያውቁት ታሪክ ነው። በንጉሱ ጊዜም እንዲሁ ባለፉት 7 ዓመታት ከአንድም ጎረቤት ጋር ያልተዋጋ ነው። የሚያጋጩ ጉዳዮች ስለሌሉ ሳይሆን በነገራችን ላይ እነዚህ እርግጠኛ ነኝ አሁን ለዚህ እንኳን ባለሙያ ያለው ያለፈውን መንግስት ስለሆነ የተካው በተለይ በህወሓት ጊዜ ያልካቸው ጦርነቶች እንዳልተደረጉ አሁን ለሱ መልስ የሚሰጡ ሌሎች ጋዜጠኞች አሉ። በጣም ብዙ ተከታይ ቻናል ምናምኖች ወጣው እንደሚናገሩ ምንም ጥርጥር የለኝም። እኔም ለኔም አሁን ብልጽግናን ማነው ህወሓትን ደግፎ የተከራከረ ያስመስለኛል በሚል ሳልሽ ኮረመም ነገር በየትኛውም ደረጃ ሐሰት ነው አሁን የተናገርከው። ሐሰት ነው የተናገርከው። ከሱዳን ጋር ምን አይነት ውጊያ ነው ያደረገው? የት ላይ ነው ከሱዳን ጋር ኢትዮጵያ የተዋጋችው? ከደቡብ ሱዳን ጋር የት ላይ ነው ኢትዮጵያ የተዋጋችው? ኦፍ ኮርስ ከኤርትራ ጋር ውጊያ ተደርጓል። አንድ እሱ ልጠቅስ ይገባል። እሱ ደግሞ የሁለት ፓርቲዎች ጠብ ነው ሲጀመር ተብሎ ብዙ ሰው ዳር የቆመበት ነው። እውነት እንነጋገር ከተባለ ይሄ የቲፒኤልኤፍ እና የሻዕቢያ ጦርነት ነው ዋቴቨር ኢት ኢዝ በሚል ደረጃ ማጆሪቲ ሰው የሚያየው ነው። ልታስቆመው ምናምን ጠቅላይ ሚኒስትሩ ራሱ ወደ ዳር ቆመው እያዋጋው የነበረም ጦርነት ነው። ጦርነቱ ራሱ በጣም የሚገርም አይነት ጦርነት ነው። ኦፍ ኮርስ እሱ እውነት ነው። ግን ለማብዛት የሞከርከው ሱዳን ላይ የት ነው የተደረገው? እነዚህ ጦርነቶች በዚህ ጊዜ በዚህ ሰዓት ብለህ እኮ የምትጠቅሰው የለህም። በአደባባይ እንግዲህ ኢትዮጵያ ከሱዳን ጋር ተዋግታለች አለ። ኢትዮጵያ ከሱዳን ጋር ውጊያ አድርጋለች። የድንበር ግጭቶች ተፈጥረው መንገድ አለፈ መንገድ አላለፈም የሚል ነገር ሊኖር ይችላል። በዛ አካባቢ የሰፈረ የኢትዮጵያ ሰራዊት የሱዳንን ዜጎች እንዲያደርገ ሊሆን ይችላል። የሱዳን ወታደር እዛ የሰፈረ የኢትዮጵያን ዜጎች እንደዚህ ያደርገ ሚሊተሪው ለሚሊተሪ የተዋጋበት ጊዜ በአገር ደረጃ ዲክሌር ተደርጎ የተደረገበት ጦርነት የለም። የሚያስቆምህ የለም። ውሸት ነው ብትባልም አይደንቅህም። እንዲህ እያልኩ አልጨርሰውም። በአጠቃላይ ግን እንዲህ ሊናገር የደፈረበት ምክንያት እንዳልኳችሁ እንደዚህ አቁሞ የሚጠይቀው እንደማይኖር እርግጠኛ ስለሆነ እንደፈለገ የሚናገረውን ተናግሮ መሄድ ስለሚችል ብስጭቱንም የሚያስወጣበት እንዲህ አይነት ሰው የአብይ አይነት ሰዎች ወገቡን ይዞ በመስታደብ የሚያምኑ ሰዎች ናቸው። ቱ ቢ ኦነስት በጣም እንደዛ አይነት ነገር ይወዳል። ግን አቅሙ ስለማይፈቅድ በአደባባይ ወጥቶ ቻሌንጅ መደረግ ስለማይፈልግ በዚህ 7 ዓመት ከአንድም የውጭ ጋዜጠኛም ጋር ዋሉት ምን ጋራ ሙግት ሊያስነሳበት የሚችል ጋዜጠኛ ሳይጠየቅ ቀርቶ እንዳይመስላችሁ። በጣም ብዙ ጋዜጠኞች ነው ኢንተርቪው ሊያደርጉ የሚፈልጉት። ዲክላይን ብዙዎቹ እየፈለገ ያለው ለሱ ፌቨረብል የሆነ የሚጠይቀው ጋዜጠኛ እየፈለገ ነው። አሁን ምርጫው ስለደረሰ ቪዚቢሊቲ መኖር ስላለበት ከ3 ከ4 ወር በኋላ ከ4 ወር ወይ ከ5 ወር በኋላ ሜቢ ከዛም ሊያንስ ይችላል
የስ አብይ አህመድ በጣም ብዙ ሚዲያዎች የተቀረጹ ነገሮች ታያላችሁ። ዋችት ዶስ አር በጣም ከአሁኑ ጀምሮ የተመረጡ ናቸው። አክሰስ ተሰጧቸው እንዲያዩ የተደረጉ ናቸው። አለ የሚለውን የስንዴ ልማት በሉት የምን በሉት እየገቡ እየቀረጹ ነው። ጥናት እየወሰዱ ነው። ምን አይነት አፕሮች ማቅረብ እንዳለባቸው እነዚህ ፍሪላንስ ጆርናሊስት ናቸው። ብዙ ቦታ ላይ እንደዚህ አይነቶች ጋር 5 6 7 ፕሮግራሞች የስ ከተለያዩ ጋዜጠኞች ጋር ፌቨሬብል የሆኑ ይቀርባሉ። ኦፍ ኮርስ ማጣፈጫ ውስጥ በዚህ ቀን እንዲህ አድርገህ ስተት ሰርተሃል ለምን ብሎ አንዳንዱም ይቅርታ የሚጠይቅባቸው ያለቁ ነገሮች ለምሳሌ በትግራይ ጉዳይ ላይ የትግራይን ህዝብ ወደ እኔ ያመጣልኛል ብሎ ስለሚያስብ እዛ ላይ የሆነ ይቅርታ የሚጠይቅበት ነገር ይናገራል። በአማራ ክልል ውስጥም የተወሰነ ነገር ላይ ይቅርታ የሚጠይቃቸው ነገሮች ይኖራሉ። ኦል ዚስ የዛ አይነት ነገሮች ሰርቶ ያቀርባል። ወይ ነው ፎር ፋክት ነው የምላችሁ። ይሄንን የውጭ ጋዜጠኞችም ያውቃሉ፣ እየጻፉበት ነው። እነገሌ እያልኩ አሁን መናገር አያስፈልገኝም። ሲያወጡት ታያላችሁ ጋዜጠኞቹ ራሳቸውና በእንደዛ አይነት ይሞክረዋል። እስካሁን ድረስ ግን ጀኒውን የሆነ ኢንተርቪው ቃለ ምልልስ አይታችሁ አታውቁም። በአሜሪካን ሀገር አይታችሁ ከሆነ ስቴት ኦፍ ዘ ዩኒየን ሲደረግ ወይም ፕሬዚዳንቱ ወጥቶ እንደዚህ አይነት ንግግር ኮንግረስን ሰብስቦ ሲናገር የተቃዋሚ ድምፅ ተብሎ ለንግግሩ ምላሽ የሚሰጥና ለህዝብ የሚታይ ነገር አለ። የለውም ይሄ ሰውዬ የለውም። ቢኖር ኖሮ እንደተጠቀመባቸው የጥምር መንግስትን ተቃዋሚዎችን ጭምር መንግስት አድርገን ያቀረብንን ብሎ እንዳለው ፓርላማን ሰብስቦ በተናገረ ቁጥር የተቃዋሚዎች ድምፅ በቴሌቪዥን መተላለፍ ነበር። ጠቅላይ ሚኒስትሩ እንዲህ ብለው ተናግረዋል፣ ይሄ ሐሰት ነው፣ እንዲህ ብለው አቅርበዋል፣ ይሄ ትክክል አይደለም ብለው ተቃውሟቸውን የሚያሰሙበት አክሰስ መኖር ነበረበት። የለም ኢትዮጵያ ውስጥ ብቻውን ይወጣል የመለገውን ጥያቄና እንደፈለገ ተናግሮት ይሄዳል። የሱ ብቻ እውነት ሆና እንደምትቀር ለራስህ እውነት አድርገን የተቀበልነው እየመሰለ ትዝናና ይሆናል እንጂ ምን ጉድ ነህ እያለ ብዙዎቹ እንዲያውም መስማትም ትተዋል። ሪሊ አሁን የአብይ አህመድ ንግግሮች ብታያቸው ቪዋቸው በጣም አንለስ ካልተሳደበ በስተቀር አንለስ እንደዚህ አይነት ኃይል ቃል ነው ካልተጠቀመ በስተቀር የሚያዳምጠው የለም። ብታያቸው ንግግሮቹ በጣም የወረዱ ናቸው። በነገራችን ላይ የዚህ የስንዴውን ነገር ሲናገር የተናገረውን ዝም ብላችሁት እንዳታልፉ። ከስንዴው ይልቅ ሌላው ቃላት ምን አመጣው ብላችሁ ጠይቁ። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይሄ ጉዳይ የሚያማቸው፣ የሚያቀረሻቸው፣ የሚያቃጥላቸው ሰዎች ያሉ ቢሆንም እስቲ አስቡት እንግዲህ ተመልከቱት። እንግዲህ ጠቅላይ ሚኒስትር ነው የሚል ሰው ነው። እንዲሁ ቃሉን እንደገና ስሙት። አምራች ሀገር አድርጓታል። ይሄ ጉዳይ የሚያማቸው እኮ በቂ ነው። የሚያማቸው፣ የሚያቀረሻቸው እንዲህ የምትናገረው ስትናደድ ነው። ማናችሁም ግልጽ ናቸው። እንግዲህ ምን ያህል እንደተመሳጨ ያሳያል። በኖርማል ንግግር ትንሽም ከርተሲ ቢኖርህ የስንዴ ማምረታችንን ትክክል አይደለም እያሉ የሚከራከሩና የሐሰት መረጃ የሚያቀርቡ ሰዎች አሉ። ግን በእኛ በኩል ለምሳሌ በቴሌቪዥን እናሳያችሁ፣ ይሄ እንግዲህ የምታዩት ብለህ ማሳን ማሳየት ነው፣ መጠኑን ማሳየት ነው። ጭነህ ስትወጣ ምናምን አድርገህ አትሊስት ከሆነም ካለህም እሱን በማሳየት ነው። ሌላው ደግሞ ይሄ የምትለው እውነት ከሆነ መልስም መስጠት አያስፈልግም። ጫኔ ከንግግር ይልቅ ስንዴው መንገድ ላይ እናገኘዋለን እኮ። ምን ችግር ወክስ ሲያደርግ እናገኘዋለን እንዴ? ምንም እኮ በዳቦ በምን ዘንጦ ሲመጣ እናየዋለን እኮ። በገንፎ በቂጣ ምናምን ሲያሸፈርቅ እናየዋለን እኮ። ስንዴው ምን ራሱ አፍ አለው እኮ ስንዴው። ያንተን ንግግርም አይፈልግም። የለማ ጌታዬ፣ ብስጭትን በዛው ለመግለጽ የተጠቀምክበት ነገር ነውና እንዲህ አይነት ነው እንግዲህ ያገዛዙ። በእውነት እንዲቀባጥር ላደረከው ለወንድማችን ለዶክተር ደሳለኝ ክብር ምስጋና ይድረስህ። በፓርላማ ውስጥ ምንም ቢያወራ 2 ሰዓት አውርቶ ርዕሱ ዶክተር ደሳለኝ ጠጣር ጥያቄዎችን አነሳበት። እንደተለመደው መመለስ ሲያቅተው ወደ ማስፈራራትና ወደ መሳደብ ሄደ። የዕለቱ የፓርላማ የመጨረሻም የመጀመሪያም ዜና እሱ ነው። ነቲንግ ስለ ፖሊሲ ስለምንም የተወራ የለም። ማት ነገር ስለ ቀይ ባህር አውርቷል፣ ስለ ሌላም አውርቷል። በጣም የሚገርመውና ሌላው ኢኳሊ የትግራይ ልጆች መስማት ካለባቸው እዚህ የፕሪቶሪያን ስምምነት በሚመለከት የተናገረው ነው። የፕሪቶሪያን ስምምነት በሚመለከት የተናገረው ንግግር በእውነት እንዴት እንደሚያዩት አላውቅም። የትግራይ ልጆች በአጭር አማርኛ ድርድሩን የት አለ? የሱ ፓርቲ የት አለ? እኔ
ሳላውቀው አሳምሬ እንዳልናገርለት የእሱ ነው የሚሻለው። እንዴት አድርጎ የፕሪቶሪያን ስምምነት በሚመለከት እንደተናገረ እንስማው። ተዋል ይሄ ነው። ዋው መስማት አለባቸው። ይሄንን የትግራይ ልጆች አላችሁ፣ የትግራይ ልጆች ልታዳምጡት ይገባል። ምክንያቱም ትንሽ አንዳንድ ጊዜ እኛም ሳናውቀው ሆነ አውቀ ነው የምናደርጋቸውን አንዳንድ ነገሮች እንደዚህ አጋጣሚ ስቀኝ መታዘብ ያስፈልጋል እና የፕሪቶሪያውን ስምምነት እንዲፈጸም ብዙ ነው የምትጠይቁት። የፕሪቶሪያ ስምምነት የሚተርጎም በፕሪቶሪያ ምናምን የሚል ነገር አሁን እየቀነሰ መጥቷል። ምክንያቱም እውነቱን እየተረዳችሁት ስለመጣችሁ ነው። ምንም ስምምነት የለም። ይልቅስ እናንተንም እኛንም ያዋረደ ይችን ሀገር ወደ አዘቅት የጣላት የሄደ አደገኛ የሆነ አብይ የተባለ ቡድን ተባብረን እናስወግድና ለሱ የምንሰራው ስራ ነገር ካለ እስቲ ታሪካችንም አትሊስት ጥፋታቸውን ወይም ድክመታቸውን ሁሉ አሻሽለው ይባልልን። እስቲ እንደው ወደኋላ የተሰራውን ነገር ነው ሁሉ የሚያድስ ነገር ለመስራት ይሞክር እንጂ ጦርነትን በሚመለከት ወይም ይህን ፕሪቶሪያን ስምምነት በሚመለከት ዛሬ እኛ እንድንጣላ የሚፈለገውን ያህል አይደለም። በፕሪቶሪያ መሰረት እንትንን ልቀቁ፣ እንትኑን ስጥን፣ እንትን አምጡ ምናምን የሚል የአማራና የትግራይን ህዝብ አሁንም ለሱ መጠቀሚያ በሚያደርግ መልክ የምታወሩ ሰዎች ስለዛ ጦርነት ያለውን እብሪት ትቢት ስሙት። መጀመሪያ እንግዲህ እናንተ ስምምነት ነው ይፈጸምልን ምናምን ያላችሁ ነው አይደለም እንዴ? መጀመሪያ ፕሪቶሪያም ሊቀመጡ አይገባቸውም ነው ያላችሁ እንኳን ሊፈጽመው። ፕሪቶሪያ በሚመለከት ፕሪቶሪያ ታሪካዊ ስምምነት ነው። ለብዙዎች ልምድ የሚሰጥ ስምምነት ነው። ያለቀ ጦርነት ያሸነፍነውን ጦርነት ነው አቁመን ሰላም ያመጣ ነው። ለሰላም ያለንን ከፍተኛ ጉጉት በኢትዮጵያ ታሪክ ውስጥ ማንም ሰው ቢያገላብጥ መንግስት እየተዋጋ እያሸነፈ መቀሌን ለመቆጣጠር አንድ ቀን ሁለት ቀን ሲቀረው ለሰላም ድርድር አይቀመጥም። የለም በኢትዮጵያ ታሪክ ውስጥ። ለምን ሆነ? ሰላም ስለሚያስፈልግ። በዛ ሂደት ውስጥ ስምምነት አይደለም፣ አሸንፈናል፣ አልቋል፣ ያለቀ ነገር ነው። እኛ ከዛ በኋላ የሚሞት ጥቂት ሰው ለማስቀረት ካለቀ በኋላም ቢሆን ጥቂት ሰው ስለሚሞት እነሱን ለማስቀረት ነው እንጂ አልቋል፣ ያሸንፍ ነው። ስለዚህ ምንም እኛ ያልነው ነው የሚሆነው እንጂ የምን ድርድር ነው? በኩል ደረጃ አልነበርንም፣ ተሸንፏል፣ አልቋል፣ ጨርሰነዋል እያለ ነው። እና ያ ማለት እንግዲህ በዛ ድርድር ውስጥ የሚደረግ ነገር አይመለከታችሁም እያለ ነው። ምንም ድርድር ነገር የለም፣ አሸንፈናል። እኛ በቃ አትሊስት ጦርነቱን ማቆሚያ ዘዴ ነው። የተወሰኑ ያው የማይያዙ አዋጊዎች አሉ። እነሱን ለማትያዙ ጉዳይ ብለን ወይም እናንተ ለማትታገሉት ብለን ህይወታችሁን አትርፉ ብለን በቃ እነሱም እንደሚሸነፉ ስላወቁ ህይወታቸውን ለማዳን በሌላ ቦታም ተናግሮታል። እንግዲህ ቪዲዮ ያላቸው ሰዎች ነው እንጂ በዚህ ጦርነት ውስጥ እነጌቾ ራሳቸውን እነጌታቸው እነደብረጽዮን ነው ያለው መሰለኝ እነደብረጽዮን ራሳቸውን ያዳኑበትን ያህል የሞቱትን የትግራይ ልጆች የሚያድን ውሳኔ ወስነው ቢሆን ብዙ እናተርፍ ነበር። ለትግራይ ተወላጆች ጋር ሲነጋገር ነው። ያ የሰማችሁ የትግራይ ተወላጆች አላችሁ። አላለም ይሄን ካላለ አላለም በሉ። ዛሬ እነሱን አተረፉ ታርቀው አለ። እነደብረጽዮን ይኸው ታርቀው አተረፉ። የእናንተ ልጆች በሙሉ ሞተዋል። ሳይሞቱ ግን እንታረቅ ብለን ነበር፣ ሊያተርፋቸው ይችል ነበረ። እነሱ ከሞቱ በኋላ ግን እሱ ግን ታረቀ ብሎ ተናግሯል። ስለዚህ ስንቴ እየደጋገመ በጥፊ እንደሚመታችሁ ገና የሚታይ ነው። ይልቅ ይህን ሰው በእውነት ለኢትዮጵያ የማይመጥን ነው። ወደኋላ የተሰሩ ስህተቶችን ለማረም የሚያስችለው መጀመሪያ ይህን ሰው ከስልጣን ዘወር ማድረግ ሲቻል ነው ብዬ ነው የማምነው። የዛሬውን ዝግጅት በዚህ ነው የማሰናብተው። በትዊተር ላይ አንድ ነገር ጽፌ አውጥቻለሁ። ትብብራችሁን ድጋፋችሁን ጠይቃለሁ የሚል እና ከሌላ ጊዜ በጣም የተለየ ምላሽ ነው ያገኘሁት። ታንኪዩ በጣም ነው የማመሰግነው። 1 ሰዓት 2 ሰዓት ቢሆነው ነው ሲሪየስሊ እኔ የእናንተን ድጋፍ ያስፈልገኛል እና ፕሊዝ ሳፖርት ሚ የሚል ፐርሰናሊ እንደዛ ብዬ አውጥቻለሁ እና ያንን አይታችሁ ምላሽ የሰጣችሁ ሰዎች ከሌላ ጊዜ በጣም በፈጠነ ነው። ዛሬ በጣም ደስ ይላል። ሁሌ ነው የምላችሁ በደገፍ በጣም ወሳኝ ነገር ነው። በብዙ መልኩ አንዳንዱ ብዙውን ወጦ መናገር የሚቸግር ነገርም ስላለው እንዲሁ ጀስት የምናልፈውም ነገር አለና እኔ አሁን ሳየው በጣም የሚገርም ነው። በአጭር ጊዜ ውስጥ በርከት ያላችሁ ሰዎች ምላሽ ሰጣችኋል። በጣም ታንኪዩ በጣም አመሰግናለሁ። እግዚአብሔር ይስጥልን። ድጋፋችሁ ይቀጥል። ሁሌም እንደምለው መደገፍ ከመቃወም በላይ
ጉልበት አለውና ሁላችሁም እንድትደግፉ አደራ እላለሁ። በጎንደር ፋኖ የተሰራ ስራ አለ። ሰሞኑን እንደምታውቁት ጀግኖቻችን በተለያየ መልክ ውጊያዎችን እያከናወኑ ነው የሚገኙት። በኮሎኔል ታደሰ ስም እንዲሁም ደግሞ በትናንትና የወንድማችን የውባንተ የመታሰቢያ ቀን በመሆኑ በሱም ስም የተለያዩ ኦፕሬሽኖችን በመስራት ጀግኖቻችን ትልቅ ነገር ፈጥረዋል። በዚህ ኦፕሬሽን ላይ በተለይ በውባንተ ስም በተደረገው ኦፕሬሽን ላይ የተገኘው ድል ብቻ ሳይሆን እንደምታውቁት 2 እዝ ነው ያለው ጎንደር ላይ፣ የጎንደር አንድነትና የጎንደር ጠቅላይ ግዛት እዝ ነው ያለው። በሁለቱ እዝ ውስጥ ያሉ ክፍለ ጦሮች ናቸው በጋራ የዘመቱት። የጎንደር የበጋሻውና የቴዎድሮስ ክፍለ ጦር እንደምታውቁት በጎንደር ጠቅላይ ግዛት እዝ ነው። ጎንደር የበጋሻው ሊስቱ ላይ ጎንደር አንድነት ከብሎ ከወጣው ሊስት ላይ እዛ ላይ ታገኙታላችሁ። እንደዛ ምለው ምንድነው እስካሁን ድረስ የክፍለ ጦሩን አዛዥ በሚዲያ አልሰማሁትም፣ አላገኘሁትም። ሆፕሊ ደህና ነው ብዬ አስባለሁ። ታሞ እንደነበረም ነግሮኛል፣ ግን አይሆፕ ደህና ነው ብዬ አስባለሁ። እና በዛ ምክንያት አንዳንድ ጊዜ ሰዎች ከራሳቸው ሳትሰሙ መናገር ምንም ከባድ ነው። ምንም ትንሽም ነገር ብትሆን ከባድ ነው። እንደ ለመጠንቀቅ ያክል ብዬ ነው። እስካሁን አልሰማሁም ከሱ። ግን ዞሮ ስሙ ተጠቅሶ በዛኛው በኩል እንዳለ ግልጽ ነው። በዛ በኩል ያሉ ወንድሞች የዚህን ክፍለ ጦር ስም አብረው ነው የሚጠሩት እና ነው ብዬ ነው የማምነው። ያው የሚዋሹበት ምክንያት ስለሌላቸው ብዬ ነው። ስለዚህ ዞሮ ሁለቱ በጋራ ነው ያደረጉት። ስለዚህ ይሄ የአንድነት ጉዳይ ከምታስቡት በላይ እየፈጠነ እየመጣ ነው። አሁን የአቅም ጉዳይ ነው፣ የሪሶርስ ጉዳይ ነው እያስፈልጋቸው ያለው። ከሚነግሩን ነገር ውስጥ ዲያስፖራ በተለያየ ምክንያት ሲያደርግ የነበረው ነገር ቆሟል። አንዳንዴ መቆሙ ጥሩ ነው፣ ምክንያቱም ከፋፋይ ነበረ በተወሰነ ደረጃ ድጋፉ። አሁን ወደ ልቦናችን መለስ ብለን ሊያጠናክራቸው በሚችል መልክ የሚደረግ ከሆነ ድጋፉን መቀጠል በጣም ያስፈልጋል። ኦልተርኔቲቭ ፈጥረው በራሳቸው የተለያየ ሪሶርስ እየፈለጉ እየሰሩ ነው ያሉት እና ይሄ የአደረጃጀቱን ስራ ለማስፋት ከባድ የሪሶርስ ችግሮች ገጥመዋቸዋል። ያንን ለመፍታት ሙከራ እያደረጉ ነው። ጦርነቱ ፋታ አይሰጥም፣ ምክንያቱም በየቦታው ብልጭ ድርግም የሚል ጦርነት ነው የሚመጣው። እሱም ላይ እንግዲህ ራሳቸውም መፍትሄ ማምጣት አለባቸው። አንድ ቦታ ላይ 3-4 የሚዋጉበት ምክንያት ምንድን ነው የሚለውን ነገር እኛም እንደ ጥያቄ ጠይቀናል። አንድም ቦታ ተቆጣጥረውታል ከተባለ በኋላ ለቀውታል፣ እንደገና ተቆጣጥረውታል፣ ለቀውታል፣ እንደገና ተቆጣጥረው ወይ ይዛት ምንድን ነው ነገሩ? እስቲ አስቡበትና መፍትሄ ነገር መፈለግ አለበት። ምክንያቱም ስትሄዱበት የማይቆም ጠላት ስትወጡበት የሚገባ ከሆነ እንደገና ስትሄዱበት ደግሞ ለቆ ይሄዳል፣ እንደገና ስትመለሱ ወጥቶ ይሄዳል። ዘዴው ምንድን ነው? አንድ የሆነ ነገር መደረግ አለበት። እኔ እንደኛ ቋሚ አስተዳደር መምረጥ ያስፈልጋል። እዛ አካባቢ ከፋኖ እውቅና ውጭ የሚያስተዳድር አስተዳዳሪ እንዳይኖር የሚያደርግ ነገር መሰራት አለበት። በየከተሞች ላይ ከፋኖ እውቅና ውጭ የሚተዳደሩ ቦታዎች ስቲል የብልጽግና ናቸው ማለት ነው። ሰው ከብልጽግና አስተዳደር እስኪገላገሉ ድረስ መሰራት ያስፈልጋል። የዛ አካባቢ ጦርነት የሚደመደመው አካባቢው ከብልጽግና አስተዳደር ሙሉ ለሙሉ ነፃ ሲሆን ነው። ነፃ ካልሆነ ሌላ ቦታ ማሰብም አያስፈልጋችሁም፣ ወዲያ ወዲህ መሄድም አያስፈልግም። አካባቢው ሙሉ ለሙሉ በእናንተ ቁጥጥር ስር መሆን መጀመር አለ። ቴሪቶሪውን በዛ መልክ እያጸዱ መሄድ ያስፈልጋል እና ለስትራቴጂ ተብሎ ጥላቸዋቸው ወጣችሁ ተመልሶ ጠላት የሚይዛቸው ቦታዎች በብዙ መልክ የአማራን ኢኮኖሚ እያወደሙት ነው። በጣም ብዙ ኔጌቲቭ ነገር አላቸው እና ይህንን ቋሚ የሆነ መፍትሄ ብታመጡለት መልካም ነው የሚለውን ጥያቄ በጣም አግባብ ያለው ጥያቄ ነው ብለው ወስደውታል። መፍትሄ እየሰሩበት ነው። በዛ ምክንያቱም በዚህ አንድ ሳምንት ውስጥ አይ ቲንክ ከ5-6 ከተሞች በላይ ፋኖ ተቆጣጥሮ ይገኛል። ይህን ከተማ ተቆጣጠረ የሚለውን ዜና ለጊዜውም የተው ነው። ይሄ የምላችሁ ትልቁ ጥያቄ መመለስ አለበት። ለስንት ቀን ነው የሚቆጣጠሩት የሚለው ነገር አንዳንዶቻችሁ ስለምትጠይቁ እውነትም ጥሩ ጥያቄ ስለሆነ እና በቋሚነት አስተዳደሩን ክሬት አድርገው መውጣት መቻል አለባቸው። ያ ክሬት የተደረገ አስተዳደር ደግሞ ለሚቀጥለው ነፃ ላልወጣ አካባቢ ትልቅ ግብአት መሆን አለበት፣ ሪሶርስ መሆን አለበት። ያ ቤዝ ሆኖ እንኳንስ ተመልሶ ሊያስወጣ ሌሎች ቦታዎች ላይ ለምታደርገው ነገር ላንች ማድረጊያ መሆን መቻል አለበት የሚል ተነስቶ እንደው ኢንሳይድ ኢንፎርሜሽን እንድታውቁ ነው እንጂ አሁን የሁሉ የወታደር ሪፖርት ነው፣ ብዙ በሚዲያ መቅረብም የሚያስፈልገው አይደለም። ግን ሀሜቱን ተጣሉ ምናምን የወረደውን ነገር ስትሰሙ ስትደነቁሩ ከምትውሉት እንዲህ አይነቱ ነገር ነው መነገር ባይኖርበትም ቢነገር ሳማው ስቲል ህይወት እየከፈሉ ያሉ ስቲል ቁም ነገር እየሰሩ ያሉ ወገኖቻችን መሆናቸውን ብትረዱና ይሄ ተዛባ በቀላሉ የሚነካው ሞራላችሁ ትንሽ ጠንከርከር ቢል መልካም ነው ለማለት ያክል ነው። ለዛሬ በሚቀጥለው ቪዲዮ እንለያይ። የሁለቱም የጎንደር እዞች በጋራ ይሄው ተመልከቱት።
የሜጀር ጀነራል ውባንተ አባተ አንደኛ የሞት ዓመት መታሰቢያነት በትናንትናው ዕለት ከአዲስ ዘመን እስከ አዘዞና ጎንደር ከተማ ድረስ የተደረገ ትልቅ በሆነ ተጋድሎ በፋኖቻችን በአጠቃላይ በጥምር ውጊያ የተለያዩ ድሎች ሲመዘገቡ ውለዋል። እነዛም ውጊያዎችን ደግሞ በጣም ያለምንም ኪሳራ የጠላት ኃይል በደንብ ተመቶ እየተፍረከረከ ሲሮጥና ሙስና ቁስለኛ እንዲሁም ሲማረክ ውሏል። ስለዚህ ወንድማችን ያው ውድ ህይወቱን ለአማራ ህዝብ ሲል ህይወቱን ሰጥቷል። እኛ ደግሞ የእሱን ዓላማና የእሱን ፈለግ በመከተል የእሱን ራዕይ ለማስከተል ሙት ዓመቱን በማሰብ ትልቅ የሆነ ተጋድሎ ተውሏል ትናንትና። ያን አጋጣሚ በትናንትናው ዕለት ነበር መከበር የነበረው፣ ግን ጦርነት ላይ ስለዋልና ያው ዛሬ ሻማ ብርትንና ዳቦ ቆረስ አድርገን ከአንዳንድ ጓዶች ጋር አብረን እንደዚህ ውለናል። ያው ትግላችን ይቀጥላል። ቀጣይም ቢሆን ብዙ ጀግኖች ወንድሞቻችን በክብር ተሰውተዋል። እንደነ ናሁሰና አንዳርጌ አይነት ጀግኖች እነሱን መሰረት በማድረግ የተለያዩ ኦፕሬሽኖች እናደርጋለን። በቀጣይ ድል እንገናኛለን። ነፍሱን ይማረው የጀግናችን። በጣም ደስ በሚል አውደ ውጊያ ነው ዋና። በጣም ቀጣይም የተሻለ ድል አስመዝግበን በተሻለ ሁኔታ ላይ የሙት ዓመቶች የሌሎች ጀግኖቻችንም ለዚሁ ታሳቢ አድርገን እንውላለንና ስለነበረን ቆይታ አመሰግናለሁ። እሺ አመሰግናለሁ። ያው ትላንት መጋቢት 10 ቀን 2017 የጀግናው አባታችን የሜጀር ጀነራል ውባንተ አባተ ያረፈበት ቀን ነው። ጀግና ሞተ ሳይሆን አረፈ ነው የሚባለው። እኛም የሜጀር ጀነራል ውባንተ አባተ አንደኛ የሞት ዓመት መታሰቢያነት በትናንትናው ዕለት ከአዲስ በዚህ መልክ እንግዲህ መታሰቢያ አድርገው ውለዋል። ሁለቱም እዝ አባል የሆኑት ክፍለ ጦሮች ናቸው። የጎንደር የበጋሻውና የቴዎድሮስ ክፍለ ጦር ባልደረቦች ናቸው። እኛም ዝግጅታችን በዚህ እናጠቃልላለን። መልካም ጊዜ ይሁንላችሁ። Victory in our hearts, let's go! And the warriors standing tall and proud. In the face of trials, they never back down. With courage in their hearts, they fight for the land. United and strong, they make their stand. Fano, victory is near. With every step they conquer fear. From the mountains to the plains they rise. Fano, reaching for the skies. Through the battles they hold their ground. In the echoes of their strength, victory is found. With a spirit unbroken, they march on. In the name of freedom, they carry on. Fano, victory is near. With every step they conquer fear. From the mountains to the plains they rise. Fano, reaching for the sky. Through the battles, they hold their ground. In the echoes of their strength, victory is found. With a spirit unbroken, they march on. In the name of freedom, they carry on. Fano, victory is near. With every step they conquer fear. From the mountains to the plains they rise. Fano, reaching for the sky. With unity and pride, they lead the way. In the light of dawn, they seize the day. Fano warriors, brave and true. In their hearts, the fire of victory renews. In the face of adversity, they stand tall. With every challenge, they answer the call. Fano, the symbol of strength and might.
In the victory they shine so bright. Follow, follow, victory is near. With every step they conquer fear. From the mountains to the plains they rise. Follow, follow, reaching for the sky. Together they march, a force so strong. In their unity they belong. Follow, follow, victorious and free. In their triumph we